አዛኙ ልቤን እንዳሳየሽ አውሬውን ልቤን አሳይሻለሁ። ጠብቂ። ሴት ነች አጥፍታለች፣ ግን እናንተ ማጥፈታችኋል። እናንተ ማፍቀራችሁ ቆርቆሮ ላይ ወጣችሁ ልትፈጠፈጡ ነበረ። የኢትዮጵያ ሕዝብ ረዳችሁ፣ ስልክ ቤት ከፈታችሁ። የኢትዮጵያ ሕዝብ አዳናችሁ። እነማን ማዳቤ ሰው ቤት የሚሰሩት ቅመሞች፣ ለነዚህ ቅመሞች ነው። ይሄን እምላችሁ ነገር የለም። አሳልፋችሁ ለውሻ ነው የሰጣችኋት። ፖሊሱ አየሁ፣ አሳልፋችሁ ልጅቷን ለውሻ ነው የሰጣችኋት። ኦኬ፣ ፖሊስ ማለት ውሻ ነው ወይም አንበሳ። ኦኬ፣ ይሄን አስተርጉሜ ያኔ አንቺ ረዝቀሽን ልጅሽን ምናምን ምንም ማንንም አያሳዝንሽም። እዚሁ ቁጭ ብለሽ ማለት የዚህ ሀገር ከአላህ ነው ረዝቅ አይደለ? ግን እዚሁ ሀገር ቁጭ ብለሽ ማለት ረዝቅሽን እየፈለግሽ እዚህ መዛ መጨረሻን እኛ ውሻ ሆነን ሀገራችን ቁጭ ብለሽ ማለት ውሻ ሆነብሽ። እኔ ታሜ አሁንም ለህዝቡ ላሳውቅ ነው። ዛሬ ሞታ ተሳድባለች። ይሄንን ሪከርደሮች ይዤ እከሳታለሁ። ለልጅሽ ስል እናቴ ትሙት፣ ስፔሻሊ ለልጇ ስል ልጇን በጣም ነው የምታሳዝነኝ። ለሷ ስል ተርተሽ እንድትኖሪ ብዬ ሁሉንም ነገር ከውስጤ ቂሜንም ሁሉንም ነገር አውጥቼ ትቼ ነበር። 5 ሰዓት ላይ ሄዳለሁኝ። እመቤቴና አስጠራሻለሁ። አልተውም። አሁን ማንንም ሰው ቢለኝ አልተውም። ለምን መሰላችሁ? ሁሉ ጊዜ እኔ ፎክርና ውስጤ ስለማያስችለኝ በሩ ጋር ደርሼ ምናምን እመለሳለሁ። ነክታችሁኝ ምናምን አይ ለምን ብዬ በቃ ውስጤ ደግሞ ስለማያስችለው እመለሳለሁ። የራሴን ዜጋ በቃ አሳልፌ መስጠት አልፈልግም። አንቺን ግን በቃ እንዲ ጥርሴንም ነክሼ ቢሆን ግን ጎል አስገባሻለሁ። እስኪ እዚህ የምታውቋት ካላችሁ ማለት ነው ሼር አድርጉላት። እዚህ ጠምጣ ኖ ታሚ አትመጣም፣ ማርያምን ኖ አትመጣም፣ ምናምን አይደለም። እኔ አላህ በኋላ እንዳይጠይቅኝ መጣሽ ሁሉንም የተሳደብሽ ይቅርታን ጠይቅሽ ኢማራትን መንግስት ፖሊሱ ማለት ነው ይቅርታ ካልጠየቅሽ መሲ ብቻ አይደለችም እኔ ነኝ ማለት እኔ ነኝ ህጉን አገሪቱን እንድታከብሪ ሌሎቹን እንዲያከብሩ ነው የምናደርገው ኢንሻአላህ በእዝነላህ። ስለዚህ ሼር አድርጉላት። አላህ እንዳያዝንብኝ በኋላ ማለት ለሰላላት ከዚህም በፊት ማለት ብዙ ሰው ማለት የሆነ ጉዳት ሊያደርስባት ስለሚፈልጉ ተው ቻንስ ሰጥቷት ምናምን ልጅም አላት። አላህ እንዳያዝንብኝ ሼር አድርጉላትና አጥምጣ። እኔ አሁን ነው የላኩልኝ። እግዚአብሔርን ታሜ ልጄን ሁላ ሰድባታለች። ኖ እኔ ታሜ አልተዋትም፣ ማርያምን አልተዋትም። ለሁሉም ልክም ትግስትም አለው። እንደዚህ ልጅ የታገስኩት የለም። ከብዙዎቹ ጋር ተጣልተን ይቅርታ እንኳን ተባብለን እኔ ዜጋዬን ሄጄ መክሰስ አልፈልግም። ክንዴን ግን አሳይሻለሁ። ለዚህ ዱዳ ልጅ ለልጅሽ ስል ትቼሽ ነበረ እርግፍ አድርጌ። በቀደምም ሁሉም ኮሜንታተሮች መጥተው መሲ በቃ እኛን ስትይ እኛን አክብረሽ ተይ መሲ ስትሉኝ ትቻለሁ። ዛሬ ደግሞ ሌሊት ይሄን ሁሉ ስትሳደብ አደረች። በቃ ለሁሉም በቃ 4 ታግሻታለሁ። አሁን ደግሞ ለኔ ለመብቱን ለኔ ስጡኝ። እኔ አሁን ሄዳለሁ። ሶል እስኪመጣ ነው የምጠብቀው። ነኪያ ደብተር ስጭ። በህይወቴ ማረግ አልፈልግም። በጣም በቃ እንደው ራሴ ተናግሬያችሁ ራሴ እንዲወጣልኝ እንጂ ሄጄ በተለይ ደግሞ አንቺ አይዲ ሳይኖርሽ አሁን እኔ ቤት እኮ ተደውሎ ትጠሪያለሽ። ደግሞ አደርገዋለሁ። መብራንን ታግሽሻለሁ እስኪ በቃሽ ድረስ ሙኒት ለልጇ ስንል ነው እረፊ መሲ እያሉ ሳሪ በቃ አንቺ ተይ ለህፃኗ ልጅ ስትይ እየተባልኩኝ 5 የታገስኩሽ። ከዚህ በኋላ እኔ
የሰው ቆዳ ነው ያለኝ። አሁን ደግሞ ህዝቡ ለኔ መብቴን ይተውልኝና እኔ መብቴን አስከብራለሁ። ለዛሽ ዱዳ ልጅ ያቺ ህፃን ልጅ በኔ ምክንያት አንቺ ታስረሽ አንቺ እናቷ ተጎርተሽ በኔ ምክንያት ያቺ ህፃን ልጅ እስር ቤትን እንድታይ ህይወትሽ እንዲጎሳቆል አልፈልግም። አሁን ግን በራሲ ሰዓት ነው የፈረምሽው። ዛሬ ይመጥሽ ደግሞ መሲ እንደዚህ ለልጇ የምታስብላት ከሆነ ትምጣና አውሩና ሰላም ፍጠሩ። ነገም እንደዛ ነው የምታረገው። ኬሪ በቀደም እኮ ትቻታለሁ። እየወጣች ገበያ በቀዘቀዘባት ቁጥር የምትሰድበው እኛን ነው። እኔን ሳሪን በቃ እየወጣች የምትሰድበው እኛን ነው። ምን እናርጋት? አዛና የሚባል ልጅ ከኢትዮጵያ መጣሉ ብላ ብር ሰረቀች። ኤምባሲን ያስመለሳት ታይ ብሎ ማለት ነው። ኬሪ ኤምባሲ ጠርቶ መክሮ አምባሳደሩ ድረስ ደርሶ ታይ ተብላ ተመክራ ወጣች። ብሩን መለሰች። ያልመለሰችው ገና 8000 ድርሃም የአንዲት ልጅ አለች ብር ላኪልኝ ብላ ሰጣት። እሱን እንኳን አልጠየቅናትም፣ ዝም አልናት። እና እዚህ ለምን እንደምትሳደብ ትናገር። ትምጣና ጥሯት። የምታውቋት ሰዎች ጥሯትና ታውራ እዚህ መጣ በሰላማዊ መንገድ። ከዛ ችግራቸውን ይፍቱ። አሁን ብትከሰስ ችግሩ እሷ ላይ ልጇ ላይ ነው። እና መሲም ትተዋለች። ጥሯትና ትምጣና ያውሩ። እዚህ የሚያውቃለህ እባካችሁ ስልክ ቁጥሯን የሚያውቃለህ እኔ ቀጥታ እንድደውልላት ነው። አውጣው አንድ ቀን ትምለች። አሎ እንዴት ናችሁ? ሰላም ነው። ቆይ ልላክልህ አንድ ቀን አውርታ የነበረ ዋትሳፕ አርናኔ የታመመ ጊዜ አውርታ የነበረ አንዴ ልላክልህ። በውስጥ ልላክ ታሜ ልላክልህ በውስጥ። ኦኬ ቁጥር ያለሽ? ቁጥር የለኝም ግን እዚህ ላይ ፎሎ አድርጌሃለሁ። ንገረኝ፣ ቁጥሩን ንገረኝ። እሷ ነጋዴ ናት አይደለ? ቁጥሯ ማለት ኦልሬዲ ቤጇ ላይ ሊኖር ይችላል። ፐብሊክ ነው ሲጀመር ስልኳ። ስለዚህ ንገረኝ። 05 አሁንም 05 እሺ 98 ኦኬ 05 25 20 ስንት 5 እሺ ቆይ አንዴ ስሟ ማነው ስሟ? እኔ በቲክቶክ ስሟ ነው ሁለገብ ነው። ሁለተኛው ቲክቶኳ በሱ ነው ሴቭ ያደረኩት።
እዚህ ውስጥ እንትን ወስደሽ እንደ ትናንትና ከበር ሽጬ ከዛ የግላሱ ታብታብ አድርጉልኝ ወዶች የሱ ነኝ እኔ እኮ ትቻለሁ ውዴ ዝም ብላ እኮ ነው ይወጣ እኔ እኮ ተናግሬ አውቃለሁ እስኪ እናንተ ፍረዱ አንድ ቀን እኔ ተናግሬ አውቃለሁ በቃ የዛኔ ያዛናውን ብር አስመልስናት በቃ ተውን በቃ ከዛ በቃ ይወጣች ሁሌ በቃ ምንም የምትሳደበው ደግሞ የሰውን በቃ ማለት ሰውን እጎዳለሁ ብላ የምታስብበትን ፓርት ነው የምትነካው በጣም መሲ ዋይ የጠጣሽ ማሪ ዋጠጭ ከዚህ በፊት እንደዚህ እንትን ብላ ዜጋን በዜጋ ነው መታረቅ ያለብን ምናምን ተብሎ በቃ ብሩ መልሺ ተብላ የአዛናውን ብር መለሰች እንድትመልስ ተደረገ የአዛናውን ብር ኤምባሲን ያስመለሳል ልትከሱ ከሄዳችሁ ጥሩ አይደለም ተብሎ ለምን አይዲ ስለሌላት ተብሎ ከዛ ኤምባሲው መክሮ የሰው ብር መልሽ ብሎ እንደዚህ ጋር ተንከባክቧት አልቅሳ ለምና እሺ ተብላ ተለቀቀች ከዛ ወጣ የዛኑ ቀን ደግሞ ወጣ ተሳደበች ዝም አልናት ሶስተኛ ደገመችው ዝም አልናት ሳርዬ በመስፍኔ መተሽ ነው ነሽ ግቢ አው መሲ በዚህ ጊዜ ገብታ እየሸጠችበት እኔ ከቤት አልመጣሁም ታሜ ምን ተፈጥሮ ነው ዛሬ ሞታ እየተሳደበች ሳሪ ማ አሜን ዲዛይን የምትባለው አረ ማሪ አረ መሲ በመቢ ሳሪ ኖ አንቺ ታያት ኖ እኔ ክብር የሚባል ለምሳሌ ሳሪ ታይ ነው አናታችን ላይ ያስወጣቸው ያለው ገባሽ መቅመስና ማየት አለባቸው የሰው ክብር መንካት እንዴት እንደሚያም መቅመስ አለባቸው ሳሪ ታይ የሚባል ነገር ካንደበትሽ እንዳይወጣ ኖ አሁን እናንተ ተዋት እኔ ፐርሰናል እኔ ለነካችኝ ፖሊሶች አይደለም ይኸውልሽ እመቤቴ ለዛ ሳይሆን እኛ እንድንተወት ፈልጌ ሳይሆን አረጋሽ ትሙት አሁን እዚህ 2600 አለ መሲ ጠይቂያቸው ሰላሟ ጤናዋ በራሱ የተዛባ ኮና ሴትዮዋ ባለጋ አገር ገብታ ጸበል ትግባ ባሏ አጠገቧ ቁጭ ብሎ ነው ሲያሰድበኝ አዎ አላየሽም እንደ እኔ ወንድሜን ሁሉ ሳይቀር አይደለ እንዴ ስትሳደብ የነበረው ግን እዩልሽ ማርያምን ባለቤቷን ቢያንስ ባለቤቷን ደውለን እንዲያሳድብን ጠይቀው ማርያምን እየመታችሁ እሱን እየመታችሁ ታዲያ አንቺ ያው ከዚች ጋር እንጣላለን በመብርሃን ነው መጣላት አረ እኔ እንኳን ከሷ ጋር ቲክታክ ላይ እመላለሳለሁ እኮ አይደለም ሪካርዷን ወስጄ አላሰራለችኝ ማናት እቹ ደውሎ ይጠሯታል አይዲ ጠይቋታል እዛ ትፋጠጣለች በቃ ከኔ ራስ ትወርዳለች ገባሽ ያንን ማረግ አንፈልግም ሙኒትም አንቺም ታሜም ሳሪም ጁዬም ፎዚም ሁላችንም የዛኔ የተውናት ለልጇ ብለን ነበር ገባሽ እሷ ግን አልገባትም እየወጣች ከዛ ጥርሰ በስባሳ ጋር እየወጣች የምትሳደበው እሷ ናት ከማን ጋር
ጥርሰ በስባሷ ጋር። ስለዚህ እሷ ታድናታ፣ እሷ ትምጣለታ። ያቺ ታያት፣ ያቺ ቆሻሻ ደግሞ ያቺ ግም የተበደረችውን ብር አትከፍልም። ያቺ ታያት፣ ያቺ ቆሻሻ ለቅላቂ ደግሞ ለሷ ነው እንዴት የምትይው? ይቺ ያይቱስ ባንደፊቱ ሰው የሚዘንላት ለዛሽ ነው እንዴ? በእናትሽ መሲ፣ ያቺ እኮ በቃ ያቺ አላየሽም እንዴ? ሺቲ መሸጡ ምናምን እያለች እሷ አልሳካላት ሲል ቀሲል መሸጥ አልሆንላት ሲል ማሪ ታያት፣ በቃ ታያቸው። መሲ መቤት ይሄን ነው የምልሽ። ምንም ከኛ የተረፈውን ነገር ይወስዳሉ፣ ነገር ግን ምንም አያመጡም። እመቤት ይመሲ እኛ እኮ በጣም ነው የምንበልጣቸው። በመስራት እንበልጣቸዋለን፣ በትህትና እንበልጣቸዋለን፣ ሰው በማገዝ እንበልጣ። ታዲያ ሰውን የምበልጭው በምንድን ነው? በዚህ ካልሆነ ያችን ታሜ ላኪባት። ታሜ ያችን ሴትዮ አሳርፍልን እባክህ ታሜ። ወይ ካልሆነ ለምን እንደምትሳደብ እዚህ ትምጣና ትናገር ችግሯ ምን እንደሆነ። ናት ዛሬ ልንገርሽ፣ ታሜ አይደለም የሚያሳርፋት ፖሊሶችን ውሻዎች ብላ የተሳደበችበታል። እኔን የነካችበታል ስሜን ጠቅሳ እሱን ወስጄ እሰጣለሁ፣ አስጠራታለሁ። እዛ ፊት ለፊት መልስ እንድትሰጠኝ አደርጋለሁ። ታይ በመቤቴ አንቺ ውስጥሽ ምንም ነገር ነው የለ። ታይ ይሄ ውስጤ ነው የጎዳኝ። ገባሽ ሳሪ? አፋቸውን ሲከፍቱ ዝም ስል ይሄ ነው። አሁን ክንዴን ማየት አለባቸው፣ የዋህነቴን። በተለይ እኔ ሰው ታይ ሲል ሰው በቃ እንደዚህ አታድርጊ ሲል ምናምን እሰማለሁ። ህታ አንድ ሰው በኮመንት እንኳን ታይ ካለኝ ምተው ልጅ ነኝ። ይሄንን ነገሬን ግን ዳር አድርሳው በቃ ትግስቴን ጨርሰዋለች እና አልተዋትም። እኔ እና እሷ አሁንም ለህዝቡ አሳውቂያለሁ። ከዚህ በኋላ ሚዲያ ላይ ወጥቻ ላወራ። ፋይናሉን ታዩታላችሁ። ዛሬ 5 ሰዓት ተኩል ላይ ሄዳለሁ። መሲ ያንቺና የብርጅ የሞት አድናቂ ነኝ ትባያለሽ። ማርያምን አሚን ዲዛን ትክክል ያልሆነች ሰው ናት። ማርያምን ነው የምልሽ። ብትሆን ኖሮ ሰው አንድ ቀን እንኳ ሰላም አይውልም። ሻጭ እኮ ናት እሷ። በነገራችን ላይ ጋይስ ሻጭ ነች። ሻጭ ማለት ደግሞ ምን መሰላችሁ? ያኒ ከብዙ ሰው ጋር ተግባብቶ የሚኖር ሰው ማለት ነው። ያኒ ከምንም አይነት ችግር እንኳ ቢፈጠር ሶልቭ ማድረግ የሚችል ሰው ነው። እሷ ያንን ባትሆን ኖሮ ሰላማዊ ሰው ባትሆን ኖሮ እንደዚህ በጣም እኮ ነው በየቀኑ እኮ ነው የምትሳደበው። በየቀኑ እኮ ነው። ታዲያ ከዚች ጋር ሰው እንትን ይላል እንዴ? እኔ ለዛ ነው በሲንታይ ብላት በቃ ሌላ ነገር አይደለም። ከእሷ ጋር ስትጋተት ትውላል እንዴ እንጂ ሁሌ እኮ ነው የምትሳደበው። ሁሌ ነው የምትሳደበው። ወይዬ በቃ ነጋዴ እኮ ጋይዝ ነጋዴ እኮ ታሜ ደውሎላታል። ሳርዬ እኔ ማርደና ነሽ እኔ ቆንጆ እንዴት ነሽ ማሪ? የተሻለው ባለቤትሽ በእናትሽ ሳልጠይቅሽ። አዎ ተልባሽን በጥበጥ እያረኩ እየሰጠት ተሻለ። እሰጠዋለሁ። የምትፈልጊውን ንገሪኝ ልላክልሽ። የኔ ቆንጆ ተላከልኝ። ማርያምን ሁሉም ተላከልኝ። ኧረ ከባልትና ደግሞ ላክልሽ በቤት። እሺ የምፈልገው ነገር ካለ እነግርሻለሁ እናቴ። አውሪ ማርያምን መሲተኝ መሲ እኮ ልቧ አይጨክንም። ያው ተናዳ ነው ዛሬ ሞታ አሁን ጨክኛለሁ። ኖ እንደዛ እንዳትሉኝ። ይሄ ነገር በጣም ባሌ ከትከት እያለ ይስቅብሻል ሳሪ። ይሄ ነገር በጣም ጎርቶኛል። ይሄ ነገር መብቴን እንዳላስከብር አድርጎኛል። ይሄ ነገር እሷ ላይ አይደለም እኔ ላይ ይጨክን። እሷ እኮ እብድ ናት። እመቤቴን ሰላማዊ ሰው አይደለችም። እመቤቴን እኔ እውነቴን ነው። ባሊን ጠይቂው፣ ኤርሚን ጠይቂው። ባለቤቷ መጥቶ ምን እንዳለ እመቤቴን ነው የምልሽ መሲ፣ እመቤቴን ነው የምልሽ። የምሬን ነው የምልሽ። ሌላ ሰው ጋር ሂጂ፣ ሌላ ሰው ጋር ብትሆኚ ታያልልሽም። አረጋሽ ትሙት በቃ ችግር አለባት ጋይስ። ችግር ስላለባት ነው። ችግር ባይኖርባት ኖሮ ማግኘት ትሆናለችልኝ። አሁን ለምሳሌ የኔ ወንድም መሞት ከእሷ ህይወት ጋር ምን አገናኘ? ባይዘውን ያኔ የኔ ወንድም መሞት ከእሷ ህይወት ጋር ምን አገናኘው? ምንም በቃ ምንም ኖርማል ነው እኮ ይሄ ሊታች ምናምን አይችልም። ግን በቃ ካላስ ምን ይደረግ ጋይስ? እሺ ፖሊስ ጠርቶ መሳደብ አሁን ይሄ አስቢ። ጤነኛ ሰው ፖሊስን ይሳደባል? ጤነኛ ሰው ቢሆን ትታከም። አይ ታከመ የልብ ችግሩ ነው ያለባት ናት እሷ ጋይስ። ኤምባሲ እኮ ጭጋት ነው። ምክንያቱም ችግር አለባት ነው። ዛሬ ተሳድባ ነው መሲ። አዎ ዛሬ ደግሞ ደገመችው። አዎ ደስ ቢለው እኛን አትለያየንም አይደል?
ታሪፍ ዘላ ብቻሽ ነው እኔ እኮ አሳስየው ነው ቢል እብዲ ከሆነች ቀሚስ ትሸጣለች የሚገዛ ሲኖር አይደል ጋይስ እሱንስ ፎሎ አርጉ ጋይስ ኤንድ ፎሎ አርጉ የመስፍን ሳይሆን የስራ ነው ፎሎ አርጉ ጋይስ የኛውን አካውንት ፎሎ አርጓ ሳሪ እና ደግሞ ቅድም ታሜ ካርድህን አትጨርስ እኔ ማደርጎን ያውቃል 5 ሰዓት ብቻ እስኪሞላ ነው ጠብቀው ይሁን ለ5 ሰዓት ጋይስ ፎሎ አርጉ በትልቁ ያርጉና ፎሎ አርጉ መሲ ፎሎ አርጉ እስከዛ እዛ ነው እዚህ አይደለም ማሪ ያቺ ሴትዮ ተያት ያቺኛው አካታሪ ናት ሁሌ የኛ ነገር ሲነሳ ይዛኛው ሰፈር እንዳቃጠሩ ነው እድሜ ልካቸውን በስማሙሉ በራሳቸው ለማይቆም ጋይስ በራሳቸው ባለፈው ያቺ ሰዓዳን ብር መልሽ ብንል ይዘው እኝኝ ሲሉ አሁን ደግሞ ጅሎች ናቸው እንዴ ሰው ከሀቅ ጎን ነው መቆም ያለበት ከሳራ ጋር ስለተጣላችሁ ከምን ጋር ስለተጣላችሁ ሳይሆን ማርያም ይህንን አካውንት ፎሎ አርጉት ጋይስ እስቲ በስድብ እኮ ታዲያ ማር የሚገዛ ሰው አይኖርም በትህትና ነው በአሁኑ ሰዓት እዚህ ዱባይ ላይ ትህትና ከሌለሽ ማንም አይገዛሽም ስለተሳደበች የሚገዛት ሰው የለም በነገራችን ላይ ማንም አይገዛትም ግን ጤነኝነቷ በእርግጠኝነት ስለሚያሳስበን አረጋችሁ ተባረኩ የተባረካችሁ ሰዎች ቴንኪዩ ረቂቅዬ ሳሪ ጋይስ ታብታብ አድርጉላት እስኪ ውዶች ታብታብ አድርጉላት የመሲን አካውንት ኮፒ ሊንክ እያደረጋችሁ አሮቼ ሰላም በላት መሲ ደራሽ መስዬ ሰላም ነው እንዴት ነሽ ወይ ሰላም ነው ተሻለክ ሳልጠይቅ ደህና ነኝ ተሻለኝ ነው ደህና ነኝ ለውጣለክ አዎ አይዞክ እሺ እሺ እናትሽ 5 ሰዓት ተኩል ታብታብ ጋይስ አሁን 4 ሰዓት አረ ከ1 ሰዓት ተኩል በኋላ ነው አንዴ በትልቁ አርጉኝ ላሳያችሁ የሆነ ነገር መቲኔ በትልቁ አርግኛ እንዴ መሲ ራስሽን እንትን ካላረግሽው ትሬድ ነው እኮ አሁን በትልቁኛ እንጂ አስተካክል ቀይሩታል ቲክታክ ምንድነው እንደ በፊት አይደለም ሰጠጠም አለ ብዙ ነገር ያኔ የሚያጋጥማት ነገር ሰው ናት ኖ አኒሃው አሁን ስትመጣ ወይ ጨርስ መሲሱ ተምጣና አስገቢያት ምን ልሰራ ካም እዚህ የምትገባው ምንም ብትሰራ ማለት ነው እንደ እንግዳ ከገባች እዚህ ጋር ተቀበልሽ አፍሽን ዝጊ የምትለውን ነገር ትሰማያለሽ ተማም እሷ መቼም ማለት ያኔ ማባረክ ምን ብዬ ነው የምነግራቸው ሰው ናት የሚያጠፋ ያኔ ፈጣሪ ብቻ ነው እንግዲህ ሁላችንም እዚህ ጋር የሆነ ሰጠትም ሊያጋጥመን ይችላል ተምጣና አስገቢያት እንስማት አለቀ ከመጣች አንዳንድ ቁጥር ተጻፍ እናስገባታለን አድል ሳሪ ማርሽኝ እኮ ጊዜ እኮ በንግግር መፍታት ትችላለህ ነገሮችን መጣላትም ደግሞ ጨዋነት ነው ምክንያቱም እዚህ ቲክቶክ ላይ ተጣልተም ተሰዳድበም ሊሆን ይችላል አንድ ጊዜ ኦኬ ሁለት ጊዜ ኦኬ 3-4 ጊዜ ግን አይሆንም እኔ እንደሚሰማኝ አሁን እኔ ወደ አሚን ዲዛይን ነኝ ምክንያቱም ለምን ታውቃለህ የሚያስበላትን ነገር እኛ ጋር አድርጋለች ሌላ ሰው ላይ ብታደርግ ደግሞ ለአንዴም ለመጨረሻም አያዳግማትም ስለዚህ በሌላም ላይ በምንም ላይ አፏን ሰብስባ ትቀመጥ ስራዋን ትስራ ልጅ አላት ልጇን ታሳድግ ሀገራችን ያለችበትን ሁኔታ እናውቃለን በእንደዚህ አይነት በመጥፎ ሁኔታ ብትሄድ ምንም አትጠቀምም
ምንም አታረግም። ስለዚህ ስራዋን ትስራ፣ ከኛ ጋር ሰላም ትፍጠር። ችግር ካለ ይቅርታ እንጠይቃለን። ችግራችን ያጠፋ ነው ይቅርታ እንጠይቃለን። ችግር ካለ ግን በስድብ በመሰዳደብ ከሆነ እንደምታየው ነው። አሁን እንደ በፊት አይደለም። እዚህ ሀገር ላይ ታሜ እያየ ነው። ሂዶ ማንም አፕ ላይ እያደረገ በቃ ሰውን እንትን የሚልበት። ስለዚህ እንደዚህ አይነት ነገር ካለ ታሜ ማናገር እኮ ይቻላል ካጠፋን። አሁን እኛ ትተናል። ከዛን ጊዜ ወዲህ እሷን አንስተንም ምንም ብለንም አናውቅም። ለሰው ተቀጥለህ ደግሞ ከኛ አልፎ ተርፎ ደግሞ ፖሊስን መናገር ይሄ ነውር ነው። ለራሷ ራሱ ይኸውልህ ዋጋ ያስከፍላታል። ስለዚህ ለዛ ነው እንጂ መታ ከኛ ጋር ተነጋግራ ጥፋቱን እንደ ጥፋት አውቀን ስህተታችንን አርመን ይቅርታ እንጠያየቃለን። ይሄ ነው ደስ የሚል ንግግር። ሳሪ የምትናገረው ትክክል ነው። ሁላችንም ሰውንን፣ ሁላችንም ልናጠፋ እንችላለን። ተምጣ እነሱም እዚህ ጋር ሁሉም እህቶቼ ናችሁ። ተማም እኔ ማለት እኔ የታዘብኩኝ በብዛት በመሲ በሳሪ ምናምን ስለመጣች ብቻ ሳይሆን እኔ በአገሪቱ ፖሊስ እንደዚህ ስለተባለ እዚህ ጋር ማንኛቸውም ልናጠፋ እንችላለን። አሁን እህታቸውን ተምጣ ይቅርታ ማለትም ያለባት ትጠይቅ። ችግርም ጠላቻ ማለት ከሰው ጋር ከህዝብ ጋር ማስቀመጥም የለባትም እና ችግር የለም። መሲ እስኪ ችክ አድርጋትና አስገቢያት፣ ወይም ሞዴሬተሮች እዚህ ያላችሁ ልጅ አስገባታለሁ። ያስገባታል። ለራሷ ራሱ ሰርታ ትብላ። ጋይስ ካላስ ሰላም ወይ መለስላት ወይ አፍስ ስታወራ ይጣፍጣል። ፕሊዝ ከኤርትራ ብለሃለች። ሪፕላይ አድርጋልኝ ስላለች ነው። ይቅርታ ነው እንዴ? አመሰግናለሁ። ከኤርትራ ነው። ኦኬ ከኤርትራ የእነሱ ገና አልቀመሱትም እና ይጣፍጣል አለች እንዴ? አዎ ትዕግስቱን ስጠኝ፣ ትዕግስቱን ስጠኝ። ያላ አስገቧት፣ ፈልጓትና አስገቧት። ቁጥር ጻፊ ጋይስ ተው ካላስ አሚን ከመጣሽ አንዳንድ ቁጥር ጻፊ። በሰላም ነው የምናምነው። ሰላምን መፍጠር ነው የምንፈልገው። ከዚህ በፊት በዘረኝነት በጎጠኝነት በምናምን የተጣላ ነው የተሰዳደብ ነው ይበቃል። አንድ ሰው ደግሞ መማር ያለበት ከኛ ነው። እኛ ከላይ ሆነን ሰውን የምናጠቃ ከሆነ ሰውን እንደዚህ አይነት ነገር የምናደርግ ከሆነ ሰው ከኛ ምን ይማራል? መሲ መጥፎውን አይደለም ግን ሲበዛ ማር ይመራል። ለዛ ነው ከኛ ደግሞ የበለጠ ደግሞ አሉ ሌሎችም ጥሩ ልብ ያላቸው እንደነ ታሚን እንደነ ሙኒት እንደነ ማስታረቅ እንደነ ሳሪ አበሻ ያሉ ሰዎች ማለት ነው። ስለዚህ እኛ ማስተማር ያለብን ይሄንን ነው። በቃ ከኛ ስህተት ሊኖር ይችላል፣ ተሳስተን ሊኖር ይሆናል። ምክንያቱም እኛ ሰው ነን፣ እንሳሳታለን እኮ። ግን ስህተታችንን ደግሞ እሱ አይደለችም። ማን ነው የሚያስገባው? እሱ አይደለችም። ካልተነጋገርን በምን እናውቃለን? በስድብ አይደለም። ስድብ መሰዳደብ ምንም አያመጣም እኮ። ለምሳሌ አሁን እሱ አኔ ወንድምሽ ሲሰርቅ ተገኖ ሞቶ ምናምን ለእሱ አይመለከታትም። ልዩ ዲዛይን አሜን ነሽ? አሜን ነኝ። አሜን ነኝ። ፌብጂ ሰላም ቤተሰቦች። በቪዲዮ የእሱ አካውንት አይመስለኝም። ጉንፋን ይዞኝ ነው። እኔ ነኝ። እኔ ጉንፋን ስላመመኝ ነው። ሰላም ሳሪ። አሜን። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንደው ማርያ ኧረ በእናትሽ ተይ በቃ። እናንተን ለመናገር ያህል ብዬ አይደለም ግን አሁን ሳሪ እየሰማዎች ነበረ። ውጭ ላይ ባሏን ትመታለች ምናምን። እኔ ለባሌ ብዬ ነው ዋጋ የከፈልኩ። በቤት እኔ አላልኩም። እኔ አረጋሽ አላልኩም። ባሏን ጠርተው ወይ ባሏን እናናገር አልኩት። እሺ ሳሪ ድሮ በጣም የምወድሽ እህቴ ነበርሽ ማለት በጣም ነው የምወድሽ የነበረው፣ በጣም ነው የምሳሳልሽ የነበረው ማለት ነው። እና የሆነ ሰዓት ላይ ፍቅር የባሌን ደሞዝ በልቶ እንደዛ ወንድ ልጅ ነው ማለት አማንን ታውቂዋለሽ። በእኛ ትዳር ብዙ ነገር ሲሰራ ሳሪ አንቺ እኮ መተሽኛ የፍቅረት እኔ ቤት ነበረች። እኔ ነኝ ያስኳት የነበረው። እኔ የዛን ሰዓት ታምሜ አልጋ ላይ ነበርኩኝ። በጣም ታምሜ ነበረ። መንቀሳቀስ አልችልም ነበረ ሳሪ። ከዛ
ሂድና ሳሪ ጋር ሳሪን አምጣት ስለው መጥቶ ነበር ባሌ አንቺ ቤት በጨለማ ማለት ነው። ሳሪ ሙች እኔ እናቴን ይሳይ ነው የምልሽ። እኔ እናት የለኝም የለሽም ማለት ነው። 2 3 ካሜራው ላይ ተመላልሷል። ምክንያቱም እሱ ምንም ማለት እንዴት አድርጌ ላስረዳሽ ማለት ነው። ግን እኔ እንኳን አይደለም ባሌን ልመታው፣ ባሌን በጣም የምወደው በጣም ዋጋ የከፈልኩለት ባለም ራሱ ሴቶች ለህይወት ሊኖሩ ይችላሉ። ገባሽ ሳርዬ? ግን ላማን ለባሌ ማለት ነው በጣም ጀግና ሴት ነኝ። አዎ ደብድበውን ያውቃሉ። እንደገና ቪዲዮ ተቀናብሮ ያውቃል። ሳርዬ አንቺ ሳታውቂ በጨለማኛ እኔ ታምሜ ተኝቼ ሂጃ አሳስሬያቸው አውቃለሁ። ማውቀው ግን ደሞዝ ሂሳብ ልስራል ብሎ ስለደበደበው ያማን እጅ ስለተጎዳ በዛ ሰዓት ህዝብ ከኛ ጋር አልነበረም። ለዛ አንቺ ስለምንወድሽ አጠገባችንም ስለሆንሽ እንድደርሽልኝ ብዬ ሂድና አምጣት ሳሪን። ከዛ በኋላ መሲን እያወራኋት ነበር ማለት ነው። እና መሲ ደግሞ እኔ ይቅርታ ጠይቃታለሁ። መሲ በጣም የወደድኳት ፓርት ባለፈው እሱ ስታጋልጠው አንቺም ስትናገሪ ደስ ብሎኛል። በጣም ነው ማለት እናገራለሁ። ስማችሁን አልጠራሁም፣ የተናገርኩትም ነገር የለኝም። አሁን ደግሞ መሰለኝ ልጅቷ ስትንገላታ ሳይ ቪዲዮ ሰርቻለሁ የመሰለኝን። ለዛ በጣም 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 ይቅርታ ማለት እንዴት አሁን መሲም ብላ ሄዳ እንዴት አሳልፋ ትሰጣታለች? ማለት ቢያንስ ፖሊስ ጥሩ ስትሉ ለፖሊስ ኦኬ ፖሊስ ነው፣ ግን እንዴት አሳልፈው ይሰጧታል? ቢመክሯት። ማፍቀር ከባድ ነው። ሁላችንም እናፈቅራለን፣ ሁላችንም አፍቅረን እናውቃለን በሚል ነው። እኔ ብዙ ማውራት አልችልም ሳርዬ። ካጠፋው የእናቴ ልጅ በጣም ይቅርታ። መሲ ደግሞ በጣም ይቅርታ። ታሜ ደግሞ አክብረ ስለደወልክልኝ በጣም ይቅርታ። እና እኔ ባል የምማታ ሴት ሳይሆን ጀግና ሴት ነኝ ማለት አይዳችን የሁለታችንም የተበላሸበት ፓርት ነበረ። የዛን ሰዓት ተበላሽቶ ነበር ያማን አይዴ ማለት ነው። እና የኔም ያማንም ቀኑ አልቋል ኦልሬዲ ማለት ነው አልቋል። ከዛ ፍቅር መቼ ነው ቀንሽ የሚያልቀው የአይዴ ሲለ አሳየሁት ማለት ነው። ከዛ ፎቶ ላይ ያነሳ ማለት ነው በዛ ሰዓት ማለት ነው። ያንን ነው ወስደው አይደሽ አልቋል፣ አይደሽ እንደዚህ ነው ይሉኛል። ትናንት ራሱ እየመጡ መስራት አልቻልኩም እና ገበያ እኔ ደግሞ እየሰራው ነው ማለት ግዴታ ሞልቶ ተርፎ አይደለም የምንሰራው። ያለን ሁሉም ሰው የርዚቁን ነው የሚሰራው። እኔም ሰርቼ ነው የሱን አይዲም የተስተካከለው ተሰርቶ ነው። ከሱ ጋር ያለን ጉዳይ ደግሞ ያው እናንተ በመሃል ብዙ ነገር ስለተቀነባበረ ስላልገባችሁ እህቲቱ ማዳብ ቤት ነበረች። ከማዳብ ቤት ስላስታረቅሻት ደስ ብሎኛል። ግን ማለት እኔ ቤት ነበረች ለ2 ወር ያህል እኔ ጋር ነበረች። እኔ ቤት ነበረች። አውጥቶ ሲጥላት ከአረብ ነው 500 ድርሃም ክፍዬ ያመጣዋት ማለት ነው። እና 2 ወር ነው የያዝኳት። ከዛ ወደ አረብ ቤት ነው ያስገባዋት። መልካም ነገር ባደርግ ጥሩ ነገር አያደርግም። አማን ደግሞ 2 ዓመት ከ6 ወር አገልግሎ በነፃ መውጣት ማለት ሳሬ ህመሙን አንቺ ታውቂዋለሽ። እናቱን ማየት አይችልም። አሁን ላይ እናቱን እንኳን ማናገር አይችልም። ለምንድነው? ባሌ አይደ ተሰርቷል፣ ሄደ መምጣት ትችላለህ፣ ሄድና ና፣ ችግር የለውም። አንቺ እያመመሽ እኔ እያመመኝ ነው የምሰራው ሳሬ ታውቂያለሽ። እዚህ ጋር ማውራት አልችልም። እኔ በመተት ምክንያት እዚህ ጋር ተቆላልፌ እየሰራው ነው የምኖረው ታውቂያለሽ። እና ይህን ሁሉ እናንተ አታውቁም። ይህን ሁሉ መሲ ታውቃለች። መሲ ልጇ አዎ ልጄን አይታታለች። መሲ እግዚአብሔር ይመስገን ልጅ አለችኝ። ግን አሁን ቅድም ነጃት ስትሳደብ ነበር። ነጃት አሁን ቢላሂ ሰው የምትሳደብ ሰሆና ነው ማለት እሷም ሰሆና እናቷ ትብዳላት ጥንብሸርምን አይባልም። ማዳታም ያ ልጅ ስናሳድግ ማዳት በማዳት ሆነን ቆስለን ተሰባብረን ነው ልጅ የምናሳድገው እንጂ እንደ ማንኛውም ሴቶች እግራችንን ሰቅለን ልጆቻችንን ሳንወልድ መኖር እንችላለን። እግዚአብሔር ይመስገን በዚህ ሁሉ ጣውረና ያሳለፍኩት። እኔ ግን ሳሪ አንቺንም ሆነ መሲንም ሆነ ህዝቡንም ሆነ ከበደልኩኝ መስዬ እኔ በአካልም ራሱ መጥቼ እኔ እንትን ይቅርታ ጠይቅሻለሁ። እህት አለም ልጄን ስላከበርሽልኝ፣ ልጄን ስለወደድሽልኝ በጣም ብዙ ጊዜ እኔን ጠልተሽኝ አሜንን ነው ስታነሻት የምሰማው እና በጣም ቴንኪው በጣም ማለት ነው። እና ሳሪ ካሁን ቀደም ላይቭ ላይ ገብቼ ሁሉ ልጄን ክርስትናሽን ብዬ ሻቃለሁ ድሮ አራሱኝ ማለት ነው። ምክንያቱም እኔ አሁን ልጄ አራሳ ክርስትና አልተነሳችም። ይሄን ታውቂያለሽ ሳሪ? አታውቂም። በማን ምክንያት? በፍቅር ዲዛይን ምክንያት
ገባሽ? ላማን 5 ሳንቲም አይሰጠውም። ድራማ ይሰራበት ነበር። እኔ ደግሞ የቤት ኪራይ 1800 ብር ከፍዬ አለች ብዬ ነው። አየሽ? አሚን። አሁን በጣም ይቅርታ። አሁን እኔ አሁን እዚህ የመጣሽ ለይቅርታ ብለሽ አሁን እንግዲህ የሌላ ሰው ስም ሌላ ነገር ማለት ለመከፈት አይደለም። እዚህ ጋር ጠላጫ ማለት ከህዝብ ጋር እኔ ጥላቻ የለብኝም። ሳሪንም በጣም የምወዳት ማከብራት እህቴ ነበረች እና የሆነ ሰዓት ላይ እንደዚህ እያረገች እንደዚህ ነው ስትለኝ እኔ ያዛናውን ጉዳይ ሰሚራ የምትባለው ላይ መሲ ላይ የሄደችው ሀቅ እያለኝ ሀቅ ለምን አልተሰማም ነው ያዛናውን ጉዳይ ብሩን ይዛ ስትበላ ነው። ሌባ አይደለም፣ እኔ ሌባ አይደለም። 5 ሳንቲም የሰው አልበላውም። መሲ አልሰማችም። መሲን የቤት መታ አሚን ዲዛይን ነይ እስኪ እህት አለም እኔ ትንሽ ልጅ ነኝ ነይ አዛናውን ብር በላሽ። አዛናውን ብር በበላው እኮ ያዛናውን ብር ሰሚራ ይዛ ስትጠፋ አዛናውን በራሴ ወጭ ነው ከፍዬ ያመጣሁት። እንደዛ ኩኜ እንደ እባብ እየጣለኝ እንደ እባብ በመተት እየተንፈራፈርኩ አዛናውን 20 ቀን ነው ያስኩት። አዛናው ስራ ትሰራለህ ስለው አልሰራም አለኝ። ካንስሌሽን ላሰጥክ ስለው ካንስሌሽን አልፈልግም አለኝ። እሺ ምን እንደምትፈልገው አይዴ እግዚአብሔር ምስክሬን አሜን። ልጅን ይሳይ አገር አያስገባኝ 3000 ድርሃም ሰጥቼ አይዲውን አወጣን። ምርመራ ተመረመረ። አይዲ 2000 ድርሃም ስትከፍል 2000 ድርሃሙን ስታመጣ አይዲ ይሰጣል አለው ካምፓኒው ማለት ነው። እኔ ሰው አለኝ እሄዳለሁ አለ። ከሄደ በኋላ አንቺ ሱቅ ድረስ እንደ እባብ እየጣለኝ በየደቂቃው መጥቻ አንቺ ሱቅ ድረስ ለልጁ ሰጥቼው መጣው። እሄድበታለሁ ለልጅ አደራ ነገ ስሜ ይጠፋል። እኔ ትንሽ ጥሩ ባረግም እኔ ነገ ስሜ ይጠፋል። ይሄ ሳራ ሱቅ ነው። ሳራ ወዲያውን የለችም። ይሄ ልጁን ውሰደው በቃ አንተ ነህ ዘመዴ ብሏል አልኩት። እሺ አለ በአካልም መቅረብ ይቻላል። እኔ ለዛ ነው በቃ ቁሜ ተከራከርኳችሁ። ለዛ ነው እኔ ከናንተ በላይ ሆኛ አይደለም፣ ከናንተ በላይ ዕውቀት ኑሮኛ አይደለም። ግን የኔ ሐቅ አልወጣልኝም። እኔ ባልበላሁት ሌባ እባላለሁ። ለምን እኔ ባላደረግኩት ሆነ እባላለሁ። ለምን ለዛ ነው አዛናውን ከፍለን ያመጣ ነው። ከዛ በተረፈ መስዬ ልጄን ስለወደድሽልኝ እኔን ጠልተሽ ልጄን ስለወደድሽልኝ በጣም እግዚአብሔር እድሜና ጤና ይስጥሽ። እታለም እኔን እናትን ጠልቶ ልጅን የሚወድ ሰው ምን አይነት እንደሆነ አውቃለሁ። ሳሪም እህቴ በጣም አመሰግናለሁ። ቤትሽ ከቤት ያጠገም ነው። መጥቼም ይቅርታ ጠይቅሻለሁ። ታለማ ካጠፋው እኔ አጥፍቻለሁ። ሞኬ እሺ ተናግሬያቸዋለሁ በልጅቷ ጉዳይ ላይ። አሜን። ይኸውልሽ በጣም ነው የምወዳችሁ። በጣም ይቅርታ። ይኸውልሽ አሜን። አንድ ነገር ልንገርሽ። በመጀመሪያ ደረጃ ልንገርሽ እኛ ማንንም ሰው የመጉዳት አላማ የለንም። ሚስ አንደርስታንዲንግ ተፈጥሮ ከአንቺ ጋር በነበረው ነገር አለመግባባት ሆኗል። ከዛ በኋላ ብሎክ ተደራርገናል። ማንም ስምሽን አንስቶ አያውቅም። እውነት ለመናገር ልንገርሽ አንቺ በሌላ ህይወት ውስጥ ብትኖሪ ነገር ዳታ ብትፈልጊ ከጎንሽ የምንሆን ሰው ነን እንጂ ስለተጣላን ብለን አይደለም። ግን አሚን አንቺ ሻጭ ነሽ። ሻጭ ማለት ይችን 5-10 ብለሽ አድረሽ ለልጅሽ ወተት ገዝተሽ ራስሽን የምታስተዳድሪ ሰው ነሽ። ከኛ ሳይሆን ከሰው መጣላት የለብሽ። ከዛን አልፎ ተርፎ ደግሞ በይ የሚልሽ ሰው ሌላ አይነት ጋለሪ ጥለሽ ትናንትና ያልሽውን ቃል እንድትጠቀም ያርጎሻል። ከዛ ነገር እንድትታረሚ ነው እንጂ አሁን ታም የሚያመጣሽ ለእኛ ችግር ሆኖ አይደለም። አሁን አንቺ የምትናገሪው ነገር ችግር ቢኖር እንኳ እኛ ያንን ነገር ባናግዝሽ እንኳ በሌላ መልኩ አንቺን ልናግዝሽ እንችላለን። ከዛ በኋላ ደግሞ ይልሻሚ ልንገርሽ የኔ ሲሰርቅ ወንድሜ መገደል፣ የኔ ባልገዝቶ ማግባት፣ የመሲ መሸርሞጤ ለአንቺ ኢትስ ኖት ኢምፖርታንት፣ ምንም የሚጠቅምሽ ነገር አይደለም። ምክንያቱም ያ ፐርሰናል ህይወት ነው ውዴ። ነገር ግን እኛ በሌላ ነገር መጥፎ ነገር ስናደርግ ብታይን እንኳ አታቻርጊን። ከዛ አልፎ ተርፎ ደግሞ የዚህ ሀገርን ነገሮች ጠቅሶ መናገር ለራስሽ ዋጋ ያስከፍልሻል። የልጅ እናት ነሽ። አገራችን ያለችበትን ሁኔታ እናውቃለን። ወደዛ ወደኛ መስመር በጣም ከባድ ነው። ልጅሽን ይዘሽ ሂደሽ ምንም አትጠቀሚም። ስለዚህ እህቴ አርፈሽ ስራሽን ስሪ። ከኛ ጋር ምንም የተፈጠረ ነገር የለም፣ ወደፊትም አይፈጠርም። እህቶችሽ ነን። ይቅርታ እናረግልሻለን፣ አርገንልሻልም። መሲ ማጠላሽም እኔ ማጠላሽ ዋቴቨር፣ ሁሉም ሰው ስለማይጠላሽ ግን ወደ ራስሽ ተመለሽ እባክሽ፣ ለራስሽ ስትይ። ከዛ ውጪ አሁንም ታሜ እንዳመጣሽ እግዚአብሔር ይስጠው፣ እግዚአብሔር ያክብረው። እኔ በጣም ነው የምወደው ታሜን፣ ምክንያቱም ሶልቭ ለማድረግ በመሞከሩ ገብቶሻል። መሲ እንደዚህ ሁና ተናዳ ብትሄድ ለአንቺ በጣም ከባድ ነው፣ ለመሲ ሳይሆን እዛ ጋር የተናገርሽው ነገር። ስለዚህ ይቅርታ ብለንሻል። መሲም ብላሻለች። መሲም ቂም የለባትም። ግን አሜን እባክሽ እህቴ ከዚህ በኋላ ምንም ነገር አትናገሪ።
በቃ መጥፎ ነገር አትበይ። ስራሽን ብቻ ስሪ። በቃ ስራሽን ብቻ። ከቸገረሽ ነይ ቶሎ። መሲንም ጠይቂያት፣ እኔንም ጠይቂ፣ ሙኒትንም ጠይቂ፣ ኤምኬንም ታሜንም ጠይቂ። አረጋሽ ትሙት ነው የምልሽ። ሲሆን ከቻል በሌላ ካልቻል ግዟት ብለን እንኳን እናሻሽጥሻለን። ለአንቺ የሚጠቅምሽን አድርጊ እባክሽ። ይሄን ከዚህ ውጭ እኔ ምንም ልልሽ አልችልም። ከዛ ውጭ ምንም ነገር ቢሆንም እኔ በይቅርታ እመለሳለሁ። አታስቢ። ወደ ሌላ ችግር ግን እንዳትገቢ ራስሽን አረሚ። ታሜ ጨርሻለሁ። አመሰግናለሁ ስላመጣሃትም የምር በጣም አመሰግናለሁ ሳሪ። አሚን። መሲ ድምፅሽን መስማት ፈልጋለሁ እህቴ መሲ። ያው ምስ አንደርስታንዲንግ በመሆኑ ይቅርታ እየጠየቀችሽ ነው። ማውራት የምትፈልጊ ካለ በርጅስቶን አጠገብሽ ያለው ሰው ማለት ትንሽ ይቆይ። እያለቀሰች ነው ታሜ የምር። እሺ خلاص አታልቅሺ። ማውራትም ከቻልሽ አውሪ። መልእክትም ካለሽ ለንገሪያት፣ ለወደፊትም ይጠቅማት ለህይወቷ። እዚህ ጋር እንዴት እንዳለውኝ ምናምን ካንተ ከሙኒት ከሳሪ በላይ የሚያቀኝ ሰው የለም። ሸርሙጣ ብላኛለች። ችግር የለውም። እኔ እዚህ ሀገር አይደለም ልሸረሙጥ መንገድም አላቅ ልጅ ነኝ። እውነት የታገስኳቴን ታሜ በቃ እየተናነቀኝ ነው የታገስኳት። ለልጇ ስል ነው። ልጇን አይቻታለሁ። የሆነ ጊዜ ብር መልሽ ምናምን ልላት እንትን ብዬ የተጣላናትም ደግሞ ባያነው ጉዳይ ነው። ወታ ግን ምንም ነገር ላይ ሳልነካት ነው በዛ ደረጃ የተሳደበችው። ያንን ቪዲዮ ይዤ እኔ እሷን ብከስ መብቴን ማለት ማንነቴን አስከብራለሁ። ገባ በደንብ አድርጌ። ምክንያቱም ህጉ የተዘረጋው ሁላችንም መብታችንን ልናስከብር ነው። እኔም ተቀጥቼ ስላየሁት እንትን ገባ ያንን ነው። ግን ልጇን ይዛ ቅድምን ብያለሁ ማድረግ አልፈልግም ታሜ። ስፔሻሊ ካበሻ ጋር ያ ሙኒት ናት ሄዳ ኤምባሲ ድረስ ሙኒት ናት ሄዳ በኤምባሲ ጉዳዩ እንዲያልቅ ተደርጎ ከዛ በኋላ ሙኒት ናት አይዲውን ተቀብላ በቃ ተዋት ብላ ሙኒት ናት እንደውም እኛን የምትቆጣ ነረፉ የልጅ እናት ናት እያለች። እሷ ግን ሁሌ እየወጣች ነው። አሁን ሪከርዱን ሰምተዋል። ትላንትና ሸርሙጣችሁ ባጥር ዘላችሁ ወድቃችሁ ወንድ አፍቅራችሁ። እኔ ወንድ አፍቅሬ ባጥር አይደለም እንቅፋት አይነካኝም። ለማ ብዬ ነው እኔ ለወንድ ብዬ ባጥር ምዘለው። ያንን ሁሉ ነገር ተናገረች። እኔ ችግር የለብኝም። ግን አንደኛ እኔ ከዚህ በፊትም ብር በላሽ ተብሎ ልጆቹ መተው ኢጃዛ ቤቷ ልጅ መታ ስትናገር እሱንም ጠይቂያታለሁ። ቤቷ ድረስ ሄጂ በሰው ነው የተጣላ ነው። ከዛ በተረፈ ትተናጠል እሷ ቤት ገስት ላይ ቁጭ ብለው ይሄንን ነገር ሲያናግሯት የነበሩ ሰዎች ነገ አያድኗትም። እኔ ለልጇ ነው ማዝነው። ነገርኩክ ለባሏም ለሷም ምን ያላዝንም። እቺ ህፃን ልጅ ግን ምንም ባላደረገችው ምንም ነገር እንትን ባላረገችው ከሷ ጋር ስጣላ ልጇ ናት የምትጎዳው። እኔ ደግሞ ያንን ማድረግ አልፈልግም። ገባት አሜ። ግን ከአቅሜ በላይ ሲሆንብኝ ነው በቃ እኔ በህግ ሄዳለሁ። ሁሉም ተይ መሲ ተይ ሲሉኝ ኮሜንታተሮችም ህዝቡም ተይ ሲለኝ እሺ አልኩኝ። ትላንትና ከትላንቱ ደሳራ ለሀበሻ መታ እረፊ በቃ ተይ ስትለኝ እሺ ብዬ ተውኩ። የዛኑ ቀን ማታ ትላንትና ማታም ደገመችው። ለሁሉም ነገር ደግሞ ታም የሆነ የሚያምክ ነገር እኮ አለ አይደል? ያንን ነው በቃ እኔ ለህዝቡ አሳውቄ ህግ ቦታ ሄዳለሁኝ። ከዛ በቃ ህግ እንዳደረገ ያደርገናል እንጂ ወድጄው እኮ አይደለም የሚሄደው። እኔ እህቴ ናት። እዛ ቦታ ጋር ሄዳ ብትሰቃይ ጨለማ ውስጥ ብትገባ እኔ የምደሰት ይመስላል ታሜ? ማንም ክፉ ሰው እንኳን የሚባለውን እኔ አሳልፌ መስጠት አልፈልግም። አይደለም የልጅ እናት ማለት ነው። ግን ወጣ ሁሌ ነው የምትሳደበው። ለምን ያንን ነገር ታደርጋለች? እንደምትለው እንግዲህ እናንተም እህቶቼ ናችሁ፣ በጣም ነው የምወዳችሁ በጣም ምናምን እያለች ያው ማንኛችን እዚህ ጋር እንደጀመርኩኝ ልናጠፋ እንችላለን። ሰውንን መላኢካ አይደለንም፣ ፈጣሪ አይደለንም። ስለዚህ ማንኛቸውም ስለምንሳሰጥ ጀስት ከመንገዳችን ከስህተታችን የሚያርመን ሰው ካለ ኦፍኮርስ ማለት ተቀባይነት አለ። አሁን እህታችን ውስጧ አምነዋል፣ ተቀብለዋል። አጥፍቻለሁ ማለሽ እኔ አጠፋሁኝ በጣም ይቅርታ በእንደዚህ ስለመጣሁባችሁ እንደዚህ ስለተናገርኩኝ ግን ከአቅሚ በላይ ሆነብኝ እንደዚህ ነበረብኝ ወይም ምንድነው መጠጥ ምናምን ነበረብኝ እንደዚህ አይነት ነገሮች ብዙ ጫና አለብኝ ብዙ ነገር ሰው ናት። ይቅርታ ደግሞ ትልቅነት ማለት ያሳያል። አሚን ማለሽ ሁላችንም እዚህ ጋር ላይ ያጋጠመን ይችላል። ግን ከስህተታችን ደግሞ ግዴታ መታረምም አለብን። ለወደፊትም ደግሞ
ያለብንን ነገር ስህተትም ካለብን ማስተካከል መኖር አለብን አይደል እንደ እህቴ ታሜ ከይቅርታ ጋር ቪዲዮ አቢት ትክፈት ምክንያቱም ያው ሰው እንዲያውቃት ነገር ደግሞ የሚዲያ ሰው ናት ታሜ እኔ ጥያቄ አለኝ ላንተ ነው ወንድም እሺ ታሜ እሷ ይቅርታ መጠየቅ ፈልጋለሁ ብለህ ነው ወይስ አንተ እንደ ወንድም እንደለመድከው ሰው ሲጋጭ ምን ሲል መሃል ገብተህ እንደምታስታርቀው ተሳስተሻል ነይ ይቅርታ ጠይቂ ብለሃት ነው ኖ ይኸውልሽ እኔ ነገሩን በሙሉ አውርቻታለሁ እኔ ሐቅ ነው የምናገረው ሚውት ትክፈትና አትናገር ከፈለግሽ መጣሽ እድል አለ እዚህ ጋር ላይፍ ላይ ነን ነይ ይቅርታ ማለትም ከፈለግሽ መናገር ትችያለሽ ይሄው ሚውት ክፈቺና ተናገሪ እኔ ማለት በአጠቃላይ ጀነሪ ማለት የደወልኩላት ለመሲ ብርጅስቶን ለአከሊ ምናምን ጥላቻ እንድታስቀምጥ ስለማልፈልግ ነው አንድ ሁለተኛ ደግሞ የዚህ ሀገር ፖሊስ ስለተሳደበች በሌላ ቃል ስለጠራችሁ ይሄንን ጥፋቷን አምና ነበረ ይቅርታ እንድትጠይቅ ቪዲዮ እንድትሰራ ነበር ያለችኝ ችግር የለም አሁን ደግሞ ከሰው ጋር ከህዝብ ጋር ጥላቻ ማሳደርም ስለሌለባት ከፈለግሽ አልኳት ነይ ካልፈለግሽ ተዩ አይ ማጣለው አለችኝ ችግር የለም ይሄ ነው ሙኒት ኦኬ እኔ አንድ ነገር ልንገርህ የሰው ልጅ ስንት ጊዜ ይሳሳታል እኔ ወደ ኋላ ልመልሳችሁ አልፈልግም በስላልነበርኩኝ ነው ይሄን ነገር ግን የምናገረው ጠጥቼ ነው ብትልም ምን ይባላል በተረቱ ሆዲያ ባውን በቀል ያወጣዋል ነው እንደዚህ የሚባል ተረት አለ እሷ ችግሯ ምንድነው ከነዚህ ልጆች ጋር ከዚህ ግሩፕ ጋር በጠቅላላው ምንድነው ችግሯ አንድ ጊዜ አይደለም ቢያንስ ወደ 4-5 ቤቷን በከፈተች ቁጥር በስድብ ነው የምትቀድሰው በስድብ ነው ሀብላ የምትጀምረው ይሄንን ግሩፕ በመጥቀስ ሰው ሳትነካ የነካት የለም የደረሰባት የለም አሁንም ደግሞ የተፈጠረውን ነገር ሸፋፍና አንድ 15 ቀን ቆይታ ለመጀመር ከሆነ ታሜ አንተ ትቀበለዋለህ انت راضي على هالشيء يعني كل كم يوم تطلع وتسب لا ما بكون راضي ليش لانه سو يعني طفاتهم كمنبت كطفات كلهم يامنች እኮ ነው ሁሌም ታሜ ሁሌም ታሜ እኔ መናገር ፈልጋለሁ ለሙኒት ጥያቄ ነው መጠየቅ ፈልጋለሁ ሙኒት ከይቅርታ ጋር እናቴ ነሽ ለኔ አንድ ጥያቄ ላንቺ ጠይቅሻለሁ ከዛ በተረፈ እኔ አንድ ጥያቄ ላንቺ ልጠይቅሽ እያመነጫጨቀኝ አይደለም እኔ ጠጭ ሴትም አይደለሁም ሰራተኛ ነኝ ሰሪ ጀግና በቃ ባሌን ሰብሳቢ ሴት ነኝ ከነዚህ ሴቶች ችግር ያልሽው ችግሩ ሳራ የፍቅር ዲዛይን የባሌን ደሞዝ 2 አመት ከ6 ወር እንደበላ ታውቃለች ፍቅር ዲዛይን ሳራ አብሮ እንደሰራ ታውቃለች ሳሪ ጎረቤት ነች ገባሽ ሳሪን ትቀርበናለች ካንቺ ከመሲናውን እኔ አላቃትም ባካል ሳሊን ግን ባካል አቃታለሁ እንደ እህት ነው የምንወዳት እንደ እናት ነው የምንወዳት ሁሉ ጊዜ የሆነ ችግር ቢደርስብን ሳራ ጋር እንሄዳለን የምንል ሰዎች ነን ይሄን አንድ ያዥልኝ ሁለተኛ ነገር ደግሞ ባለፈው ድግምት በእኔ ላይ ተሰርቶ እየተሰቃየው አንቺ ምን ነው የሆነ ጥያቄ ስንጠይቃት ብቻ ነው እንደ እሷ ልቧን የምትታመመው እያልሽ ነበረ ድግምቱ በእኔ ላይ ተሰርቶ እኔ እንደምሰቃይ ሳንቺ ታቂልኛለሽ እናቴ ልጄን የወለድኳትን ማጥፋት እስከሚያቅትልኝ ከቤተሰቦችን እስከምርቅ ረድተሽኝ ታውቂያለሽ ጠይቄሽኝ ታውቂያለሽ እህቴ ሙኒት ፍርድ ቤት ለፍርድ ቤት ስታንከራትችኝ ያዛናው ጉዳይ ሐሰት እንደሆነ ሲያቅ ከዛ በኋላ ምንድነው ኤምባሲ በቃ ስም በማጥፋት ወንጀል አልፈልግም እኔ ሰላሜን ይስጡኝ ደላላይቱ ሌላ ነች የበላችበት ሌላ ነች ግን ከይቅርታ ጋር እኛ አምጥተናል አንድ ወር የሚሆን ይዤዋለሁ ሰው እንኳን ለኔ ምስክር ሊሰጥ ሲገባ ወረኛው ብላችሁ ነው የምታስወርዱትና እህቴ ሙኒት ከኔ ጋር ያለሽ ችግር ብትነግሪ ደስ ይለኛል ከኔ ጋር ያለው ነገር ብትነግሪ ልንገርሽ አሁን ራሱ የምትዋሽው ውሸት ራሱ ችግር አለው አንቺ ባዛናው ሰበብ የትኛው ፍርድ ቤት ነው ሄድሽው ከኤምባሲ አይደለ እንዴ ነገርሽ የዘጋንልሽ ሄጅ እኮ ነበር ኤምባሲ መሄድ ነበረብሽ ልጁ ሀቅ አለው ለህግ ተገዥ ነኝ በነገራችን ከዛ በተረፈ ደግሞ አዳምጪ እኔ ሰማሽ አይደለ አሁን አንቺ ስሚ እኔ ይቅርታ ልጠይቅ ነው የመጣሁት ሌላ ወር አይደለም ይቅርታ ጨዋታ አይደለም ይቅርታ የሚዲያ መጫወቻ አይደለም
ይቅርታ የሚዲያ መጫወቻ አይደለም። እኔ የእነሱን ስም ያነሳውበትም የጠራሁበትም ጊዜ የለኝም። ይቅርታ አጥፍተሻል፣ ጥፋትሽ ይሄ ነው ሲሉ ጥፋቴ ኦኬ፣ ይሄን አጠፋው እንዴ ኦኬ፣ ሂጄ መሲን ይቅርታ ጠይቃታለሁ፣ ሳሪን ይቅርታ ጠይቃታለሁ፣ ህዝቡ ደግሞ ከተቆጣ ይቅርታ ጠይቀዋለሁ ብዬ ነው የመጣሁት። በመሀል ገብተሽ ግን የኔን ችግር ሳትረጂ አይ 15 ቀን ቆይታ ምናምን ብለሽ እንደሞ የተለመደ ስራሽን ነው እየነገርኩሽ ያለሁት። ሳሪ ይቅርታ ብትልሽ መሲ እዚህ ጋር ይቅርታ ብትልሽ ይኸውልሽ ዝም ብለሽ አታውሪ። ስታወሪ ሰማሁሽ አይደለ እንዴ? አሁን ደግሞ አንቺ ስሚኝ እሺ። አይ ከኔ ጋር ችግር ካለብሽ አሜን ልነግርሽ እኮ ነው ችግር ልነግርሽ እኮ መምከር እኮ እንደ እናቴ ያመነጫጭቁ ሰውን እያጣላሽ የትም ማንን ቻንስ ስተሽ ማንም ያጣላሽ የለም። አንቺ ጨርሰሽ የመጣሽውን ነገር ያጣላሽ አትበይ። አንቺ እኮ ጨርሰሽ ነው የመጣሽው። እኔ አንቺ አጣላሽኝ አላልኩም፣ ወይም እነሱ እኔን ተጣሉኝ አላልኩሽም እኮ። በመሀል ገብተሽ አታክት የምታረጊው ነገር ለኔ አልተመቸኝም። የትኛው አታክ? እኔ ሪያሊቲውን ነው የምፈልገው። እነዚህ ልጆች ይኸውልሽ አንቺ ያልሰጠሽኝን ሪስፔክት ሰጥተውኝ የሚኖሩ ልጆቼና እህቶቼ ናቸው። ኦኬ አንቺ ስንት ስታወሪ እንደነበር አንቺ ራስሽ ታውቂዋለሽ። ነገር ግን በዚህ ሰዓት አንዴ ሁለቴ ሶስቴ አንድ ሰው አይደለም ሁሉንም ሰው ስታጥረገርጊ ዛሬ ደግመሽ መተሽ ይቅርታ ስትይ ደግሞ እነሱ ቢቀበሉሽ ሌላው አይቀበልሽም። ይሄንን አስረግጬ እነግርሻለሁ። መንግስትን ሰድበሽ ልጆቹን ያን ያህል ሰድበሽ የቀረሽ ነገር አለ? እነሱ ዝም ቢሉሽ እኔ ታሜ አንተ ፊት የምነግርህ ነገር ወንድሜ ወላሂ ለመልካም ስራ ሁሌም አደንቅሃለሁ። ነገር ግን የአሚን ስራ ያኔ በመጀመሪያው ሰዓት ተቀጣ ቢሆን ኖሮ አሁንም ሰሞኑን እየወጣች ባልጠረገች ነበር። ለልጁም ቢሆን ያደረገችለት ነገር የለም። በድለዋለች። በበደለችው ላይ እንደገና ወድቆ ከሚወድቅ ተብሎ አይዲው ራሱም ለፍቶ አውጥቶ የሚያግዘው ማግዞት አለቀለት። እንደገና አሁን እንዳደረገ ታወሪያለሽ እዚህ ጋር። ይቅርታ የሚጠይቅ ሰው እኮ ጥፋቱን አምኖ ነው። እንደገና ምንድነው ጉዳይሽ? እነሱን እንድታነሽ ያስገደደሽ ነገር ምን ነበር? ሪዝን ጥሪ እስኪ። ያን ሰሞን አንቺ ላይ የደረሱበትን ነገር አንድ ሰበብ አንሺ። አንስተውሽ ቢሆን ኖሮ እንደው በጉዳያችን ጣልቃ ተነስተሽ ወይ የሆነ ነገር ደርሶብሽ ሰድበሻቸው ቢሆን ኖሮ ነካክታችኋት አስታውሳችኋት። ለዛ ነው ይባላል አንቺ ከመሬት ተነስተሽ የምትሳደቢው። ከመሬት ተነስተሽ የሰው ስም የምትጠሪው ማን ስለሆንሽ ነው? መጀመሪያ ስላልተቀጣሽ ነው። አየሽ፣ የመጀመሪያው ይቅርታ የገባው ሰው ሁለተኛ ጥፋት አያጠፋም። አሁን እንደገና እዚህ ጋር መጥቶ ይቅር መባባል ታሜ እኔ ምንም አክሴፕት ማላደርገው ባለ ጉዳዮቹ አክሴፕት ቢያደርጉት እኔ ደግሞ በራሴ መንገድ አቃጥራለሁ እጄ በቃ ይሄንን ነግርሃለሁ። ትክክል ነሽ፣ ግን አሁንም ያኔ ሰው አያጠፋም ብለሽ ነው ሙኒት? ሰው አንዴ ነው የሚያጠፋው፣ ሁለቴ ነው የሚያጠፋው። ሙብ ሁል ጊዜ በነፍስ ሸክስ ፊሸይ ትሳሳታለህ። በተለያየ ሰው ምን እንደሆነ ታውቂያለሽ? አሁን ታሜ ያመጣበት ምክድ እነሱ ወደ መግባባት የሄዱበት የነበረው ኦልሬዲ ለአንዴና ለመጨረሻ ጊዜ እንዲዘጋ ነው ይህ ፋይል። ከዛ በኋላ ግን ልጅቷ በዛው መንገድ የምትቀጥል አይነት ሰው ከሆነች ሚዲያውም አለ ሁሉም ነገር አለ። ይሄ ሁሉ የክስ ጊዜዎች ገደብ አላቸው የኔ ወንድም ኤምኬ። ነገር አብርዶ ከዛ በኋላ በአዲስ መነሳትና እንደገና ይቅርታ ብሎ መምጣት ይሄ ራሱን የቻለ ድራማ ነው። ታበርዳለች። ከስድቡ የተወሰነ ጊዜ ካለፈው በኋላ ሌላ ትሳደባለች። ከዛ ደግሞ ይቅርታ ትላለች። ኤምባሲ ስትሄድ እዚህ ጋር የምታዩት እሷ አይደለችም፣ ሌላ ሰው ሆና ትሄዳለች። ኤምባሲኛ የሄድን ጊዜ ምን እንዳሉን ታውቃለህ? እቺን ምስኪን ልጅ ምን አድርጉ ነው የምትሏት? እንዲህ ነው የተባለው አይደለ እንዴ? እሷ ይሄ ነው ሲስተም የያዘችው። ለአሚን ማለት አንድ መልስ ልንሰጣት ነው ማለት የለችም፣ ወረደች። ኦኬ ከታች እየሰማሽ ከሆነ ማለት ነው። መጀመሪያ ስልክ እንትን ብሎባል ነበር፣ ለዛ ነው የወረደችው። ካለሽ ትግባ። ኦኬ ካለሽ ነይ ግቢ ወይም ሳባት ጋይስ። እዚህ ጋር እኔ ማለት ለሷ መልስ መሰጣት ማለት ለሙኒት አንቺ ምንድነው ያለሽ ከኔ ጋር? ለምንድነው ከአንድ ፍርድ ቤት ከአንድ ምናምን ወደዛ እየተመላለሰን ለምንድነው ያልሽ? ይቅርታ አንዴ ሙኒትን እኔ መጠየቅ እፈልጋለሁ። አትጠይቂኝ፣ ምንም ነገር ከኔ ጋር ጉዳይ የለሽም። አንድ ለመለሰልሽ ከዛ ታወራለሽ እህቴ። አንድ ለመለሰልሽ ሙኒት ማለት ለሐቅ የምትቆም ሰው ናት። ማንኛውም ሰው እኔ ጋር ቢመጣ ሙኒትም ጋር ቢሄድ አንቺን ጋር ቢሄድ ሐቅ ብሎ ከዛም በላይ ማለት ልንተባበረው እስከ ፍርድ ቤት እስከ የፈለገው ማለት እንተባበራለን፣ እናግዘዋለን እንደተለመደብን ማለት ነው። አዲስ ነገር አይደለም። ስለዚህ ሙኒት
ምንድነው ከኔ ጋር ችግርሽ? ሙኒት ኢቭን ማለት መንገድ ላይ ብታይሽ አታቀሽም፣ ሰላምታ እንኳን ለፈጣሪ ነው ብቻ እንጂ ማለት ካንቺ ጋር ምንም አይነት ወላ ገዛችሽ ወላ የሆነ ነገር አደረገችሽ ምንም እንደዚህ አይነት ነገር የለም። ግን ለሰው ነገር ለሰው ሐቅ ብላ ስለምትቆም ለአላህ ብላ የምታደርገው ስለሆነ ስለዚህ ታደርገዋለች። ማንኛችንም ሊያደርግ ይችላል። ይሄ ነው መልሶ ማለት ነው። ሙኒት ለምንድነው እኔ ከኔ ጋር ምንድነው ጠላጫሽ ያልሻት? ይሄ ነው ጠላጫ ምናምን የለም። ግን ማንኛውም ሰው ሲከሰስ እንደዚህ ተባለን እንደዚህ ሆነን ሐቅን እንዴት ማግኘት ትችላለህ? ሙኒት ብሎ ሄደ፣ እምኬ ሄደ፣ ሳሪ ጋር ሄደ፣ ታሚ ጋር ሄደ፣ መሲ whatever ሁሉንም ለመተባበር ይነሳሉ። እንዲህ ማድረግ ትችላለህ፣ እንዲህ መሆን ትችላለህ። ገባሽ? ስለዚህ ሙኒት ካንቺ ጋር ምንም አይነት ፐርሰናል ችግር የለባትም እህቴ። ይሄ አንቺ መልስ ነው። ሙኒት ቀጥይ። እኔ ግን ታሜ እንደ ሀሳብ ጠቅለል አድርገህ አክስቴንም ሙኒትን አስገብታት ኬዙን ስለያዝከው ቢፈታ መልካም ነው። ማለት አሁን እሷ ሙኒትም ስላልነበረች ነው፣ ድንገት አሁን ስለተከሰተች ነው። እኔም አላውቀውም ኬዙን ሲጀምርም እንደዚህ፣ ግን አሁን ስላነሳችሁት ነው። ግን ካስገባህበት አይቀር ልጅቷም የልጅ እናት ልጅ ታሳዝናላችሁ ብላላችሁ፣ የሚዲያም ሰው ነች ብላችኋል። አጥፍታ ሊሆን ይችላል። አክስቴንም ማስገብተህ ጠቅለል ተደርጎ ጉዳዩ ቢፈታ። ኤምኬ የልጅ እናት በሚለው ጉዳይ የእነዚህ ልጆች ትልልቆች ናቸው። የሚሰሙ አንደርስታንድ የሚያደርጉ እናቶቻቸው እንዲህ ሲሰደብ ምንድነው የሚሰማቸው? አትሊስት የሷ ልጅ ህፃናት አንደርስታንድ ላታደርግ ትችላለች። የእነዚህ ልጆች እኮ ትልልቅ ናቸው። ህፃናት ናቸው እንዴ? የማይሰሙ ናቸው እንዴ? ኤምኬ የልጅ እናት እየተባለ ሁል ጊዜ እንደዚህ እየተባለ የማይሆን ነገር። እኔ እናቴ ብዬ ልጥራሽና ማለት ነው እናንተ እናታችሁ ትበዳ ብላችሁ ሰዎችን ስትሳደቡ ሲያማል አያምም እህቴ። አንቺ የተሰደበው ሰው ይምጣና ይናገር። እናንተ አትበይ። ችግር ካለብሽ ጠይቂኝ። እኔ ችግሬ አንቺ ነሽ፣ እኔ ችግሬ ምላስሽ ነው። ጠይቂኝ። እኔ መሲን ሳራን ይቅርታ ጠይቂኝ ብሎ ነው። እኔ መሲንም ሳራንም ወክዬ እናገርሻለሁ። እነሱን ዝም በሉ ብዬ እኔ እናገርሻለሁ እኮ። አንቺ ችግር ካለብሽ የኔ ክብር የነሱ ክብር ነው። ኖ ካንቺ ጋር ያለኝ ችግር ምን እንደሆነ ልንገርሽ። ምላስሽ ሳትወጂ በግድሽ ታውቂኛለሽ። ከዚህ በኋላ ሳትወጂ በግድሽ ታውቂኛለሽ። ሄደሽ ጠይቂኝ አልኩሽ። ኤምባሲ ደግሞ ጥፋት እንደሌለብኝ አምኗል። እዚህ ጋር መጥተሽ ጥፋት ሀቢብቲ አነብጉልሽ። አንድ ነገር ልንገርሽ፣ አንቺን በኤምባሲ አይደለሽም የምትጠየቂው። እንዳንቺ አይነት ሰው አይደለም በኤምባሲ የሚጠየቀው። አንቺ ጠብቂ ታይዋለሽ። ይሄ በአፍሽ ያራሽውን በአፍሽ በምላስሽ ትልሽዋለሽ። ይሄንን አሳይሻለሁ። በእርግጥ እንዳንቺ መኪና የለኝም። በመኪና ሂጅ አልተከራከርኩሽም። በታክሲ ሂጅ ግን እኔ ደግሞ በፕሌን ሂጅ ገና አሳይሻለሁ። ይድነቅሽ። አዎ እንዳንቺ በአፉ የሚያራ አይደለም የሚያድገው የሚሰራ እንጂ። ታያታለሽ። እሱን ጠብቂ፣ ምንም ችግር የለም። ምን የሆናችሁ ነው? ተረጋጉ። ይሄ ተፈጥሮዋ ነው። ይሄ ነው ፍጥረቷ። እሷ ገባ ሲጀመር ታሜ ስገባ የጠየቁት ጥያቄ ምንድን ነው? እሷ የመጣችው ይቅርታ ልትጠይቅ ነው ወይስ የፍራቻ መሸፈኛ ነው? ሙኒት አንድ ደቂቃ አትጠይቂያቸው። በእኔ ትእዛዝ አንቺ አትጠይቂያቸው። ማለት እንደ እናቴ ብዬ ለጥራሽ ከዛም በኋላ እንደዚህ አይነት ማለት ንግግር ከእሷ ጋር ማለት እንዴት ነው አንቺ? ስለዚህ ለእናትሽ እንደዚህ ሬስፔክት የለሽም ማለት ነው። ተረጋጊ። እንደዚህ አይደለም ንግግር። እኔ አንቺን አልሰድብሽም፣ ስራውን ላለማበላሸት አልሰድብሽም እንጂ ብዙ የሚሰደብ ስድብ አለ። እኔ እንዳንቺ አልሰድብሽም በፍጹም። ደግሞ እባክሽ ቢሰድቡሽ እናትሽን ምናምን እንደዚህ አይነት ቃላት በእናትሽ እዚህ ቤት ማለት ምረጪ። እንደዚህ አይነት ማለት ሲወጣ ደስ አይለንም ማለት ነው። እሺ እባክሽ ተሰደብኩኝ እንዲህ በይ ምናምን፣ ግን ስድቡ ራሱ ማለት እንደዚህ በዘርዘር አትናገር እባክሽ። ራሷ እኮ ነች ስትል የነበረችው ታሜ፣ ይሄን ንግግር ስትሳደብ የነበረችው እሷ። አንቺ ይቅርታ አትጠይቂም። እኔ አስረግጬ እነግርሻለሁ፣ እነዚህ ልጆች ይቅርታ አትጠይቂም። አንቺ እንኳን ብትጠይቂያቸው ኢንኬዝ እነሱ አክሴፕት ቢያደርጉት ይሄ ክስ ይቆማል ብለሽ አታስቢ። ያበላንን ያጠጣንን ያቆመንን አገር የሰደብሽ ነሽ አንቺ። ሄደሽ ክሰሽኝ እና ችግር ካለብኝ ጠብቂ። ይቅራልሽ አንቺን እኮ ይቅራልሽ። አንቺ ነን ይቅርታ እንድትለመድሽ እስኪ
አሜን። ግን ለማትረጋጊ ማሪ አይገርምሽም? ይቅርታ አትጠይቂም አንቺ አላቃትም አታውቀኝም። እሱ ኦኬ ልታውቂኝም አትችይም። እንዳንቺ አይነት ሰዎች እኔን አያውቁኝም። በጣም የወደድኳት ይኸውልሽ ሰድባኛለች አለች አይደለ? ልጄን ትወድልኛለች። አንቺ ደግሞ ተጠግሪ ነው እዚህ ማንም የሚጠገርልሽ የለም። ማንም የሚጠገርልሽ የለም። ሲያዳምጡሽም ይኸውልሽ ሲያዳምጡሽም ህዝብን አክብረው ሲያዳምጡሽም ታሜን አክብረው ኤምኬ እዚህ ጋር ያለውን ሰው አክብረው እንጂ አንቺን እንዳይመስልሽ ሀቢብቲ የሚከበር ነገር አላደረግሽም። ያንን ደግሞ ማስረገጫ ይሰጥሻል አሁን ሀቢብቲ ላይ ይዙት ብር በመተን የለብኝም እህቴ የለኝም ደሃ ነኝ ሰርቶ ልጅ ሰርቶ ማግኘት ቆሞ ከመሳደብ ሰርቶ ማግኘት ሀቢብቲ ሰርተሽ ማግኘት እኛ ሰድበን አይደለም ያገኘ ነው አየሽኝ እኔ ሰርቼ ደልዬ ይገባሻል ደልዬ ያገኘሁት ገንዘብ ሰድቤ አይደለም ኦኬ ወደ ሶሉሽን ላመሲ ወላ ምንም ሶሉሽን የለውም ይቅርታ ብሎ ነገር የለም ይቅር ብትሏት እኔ አለቃትም በቃ እሺ ቆይ ሲጀመር ከዚህ ጋር የመቀመጫ ቦታ ሰላችሁ መነጋገሩ ጥሩ አይደለም በቃ አንድ ነገር ላይ ለመድረስ ካልሆነ ይሆናል ከሆነ ደግሞ ወደ ሶሉሽኑ ነው ምን طيب ሙኒት ማለሽ ሐቢብቲ አንቺ በጣም ያኒ ኦቨር ሆነሻል በጣም ያኒ ተናደሻል የተናደችው በምንድን ነው እኔ እንዲገባኝ ማለት ነው አሁን ማለት እንድትታረም ነው ታሜ እኔ ልንገርህ ያናደደኝ ምን እንደሆነ ልንገርህ ታሜ ከዚህ በፊት ትልቅ ችግር ተፈጠረ በመሃል የሰውም ህይወት ተበላሸ ያ ልጅ ምን ያህል ሲንከራተት እንደነበረ አይተዋል አይደለ ኤምባሲ ተዋት በቃ ይቅር ሲባል ተተው ይሄ ነገር አይደለ ያ ማለት ሰማሃት አሁን ያለችውን አይደለ ጥዬሻለሁ ተሸንፈን አይደለም ሌላ ደረጃ ማድረስ አቅቶን አይደለም ህገወጥ እንደሆነችም እናውቃለን ስራውም ህገወጥ እንደነበር እናውቃለን ያ ሁሉ ፋሲሊቲ እያለ ትተን በቃ ተዘጋ በእርቅ ማደል በምንም አይደል ተዘጋ ጉዳዩ ዝምታ ፍራቻ አይደለም ዝምታ አለመቻል አይደለም ግን በመታገኘው ቻንስ የመጀመሪያው አይደለም ይሄ ቪዲዮ እየተላከልን እየተሳሳቅን ያለፍነው ብዙ አለ መሳደብ በጣም ራፍ የሆኑ ስድቦች ነው የምትሳደበው ታሜ ኦኬ አሁን ደግሞ በፊት አትሊስት ሰበብ ነበር ኦኬ አጥፍተሻል ብለው ስለተነሱባት የተሳደበችው ስድብ ነው አሁን ግን without any reason የመጣችበት ሰበብ በስድብ ምንድነው የሷ ፎሎ መሰብሰቢያ ስድብ ነው የሷ ስራ መስሪያ ስድብ ነው ትክክል አሁን ለዛ ብላ ነው አሁን እሷ ማለት አጥፍቻለሁ ብላ ነው የመጣችው صح እሺ አንቺ አሁን ነዴትሽን ማለት ነው እሷ ማላሷ እንደዚህ ነው ዘማትልም ይቅርታ ብቻ ለዛሬ ብቻ ነው ነገ ማለት ተመለሳ ድጋሚ ሰጠቱ ማለት ደግሞ ምንድነው ትርጉሙ صح ይሄ ነው ያንቺ ፖይንትሽ ነው ያ አሚን አንቺ አሁን በቃ አወሽ አሁን እዚህ ጋር የሙኒትን ውስጧ ማለት እንደዚህ ያህል የሚያናድዳት መላስሽ ነው ንግግርሽ ነው ዛሬም ይቅርታ ብትጠይቂ ነገ ማለት አትማሪም ለማለት ፈልጋ ነው አንቺ የምር እንደዚህ አይነት ጸባይ ነው ያለሽ ማለት መላስሽ ረጅም ነው ነገ ማለት ማትማሪው ድጋሚ በዚህ ሰጠትሽ ድጋሚ ትገበያለሽ ወይስ እንዴት ነው ታሜ ቆይ እሷ ከመናገሯ በፊት ልንገርክ ሙኒት እንደዚህ ሆነችበትን ምክንያት በተለይ እኔን አንቃ ያዘችኝ ሙኒት ናት አሁን ልጄን ትወድልኛ ከኔ በላይ ልጇን የወደደችላት የልጅ እናት መሆኗን እኛ እንደውም የዛን ሰዓት ጉዳይ ወደ ፖሊስ ጣቢያ ይሄድ ብዬ እኔ ሀቢባ ቤት ገብቼ ስናገር ነው የራሳችንን ዜጋ ራሳችን ያለችላት ሙኒት ናት ከዛ ወጣ አበባ እየሰጠች ቤቷ ራሱ እየገባች ለሷ ቆማላት የነበረችው ሙኒት ናት ሶስቴ አራቴ እኛን አፋችንን እንድንይዝ አድርጋን ሙኒት ቅድምም ስላችሁ ነበር ገና ሰው ሳይመጣ ሙኒት ናት እንደው ማሚ ናት እኛን ያስጠቃችን እያልኩኝ የነበረበት ሰዓት ማለት ነው እሷ ናት አሜን ችግሯ ምንድነው አሁን ከዚህ ወጣ ካደር ታሚ አሁን ይሄ ጉዳይ በቃ እንደዚህ ተዋልከን አይደለ ከሳምንት በኋላ ታያላችሁ 7,000 ሰው አላችሁ እስከ 10 ቀን ጠብቋት አሜን ትደግመዋለች ለዛ ነው ሙኒትን በተደጋጋሚ እድል ሰጣት እኛንም ተው ብላ ያው ላይ ሆና ስላገኘው እኮ ገባኝ ይሄ ከሆነ እኮ ታም ይሄ ከሆነ እርቁ ሚኒንግለስ ነው ማለት አሁን አክስቴ እንዳለችው አሚን ማትታረም ከሆነ ኔክስትም እንደዚህ ታደርጋለች የሚባል አይነት ነገር ከሆነ ማንኛችንም ባለንበት እዚህ ታዛቢ ባለበት 8,000 ሰው ባለበት ሄዳ ነገም ብትራቀጥ ሰው አይሰማትም የሷ ማንነት ነው አሁን እኔ ለዛ ነው እኔ ማይክ ለሷ ለስታጥና እህት አሚን ማለት ኤግዛክትሊ ተጨማሪ ደግሞ ምንድነው አክስቴ ሙኒት ከነበረችበት መጀመሪያ
መጀመሪያውኑ ጠርታችሁ ይህንንም ኬዝ መናገር ነበረባችሁ። አሁን እሷም ድንገት ስለገባች ነው ወደኋላ የተሳበው ነገሩ። ታሜም አልገባህም መሰለኝ። ስለዚህ አሁን መጥራት ያለበት ነገር እዚሁ ላይ ጠርቶ ነው ሁሉም ነገር ክሊር ሆኖ ምን እንደሆነ ታውቃለህ። በአሁኑ በባለፈው እንደነገረች መሲ ሙኒት እዛ ኤምባሲ ምናምን ከሄድን በኋላ ሙኒት ናት ተው እናንተ ይህንን ነገር እንደዚህ አትበሉ፣ በቃ እናንተ እኮ የሚዲያ ሰዎች ናችሁ ትሰደባላችሁ ምናምን ብላ እስከ መጨረሻው አረጋግታ፣ እንደውም ሀቢባ ቤት እሷ ናት የገባችው ሙኒት፣ ምክንያቱም ያለውን ነገር ሶልቭ ለማድረግ ማለት ነው። አሁን ከዛ በኋላ እምኬ ሁሉም ነገር ተረስቷል ስለ እሷን እኛም ቦልካለች ይመስለኛል። እኔ አሚን ዲዛን አትመጣልኝም። እኔ አልቦልኳትም፣ እሷ ቦልካይ ከሆነ አላውቅም። በቃ ተውን አንስተንም አናቅም አናወራም። እንግዲህ እያያችሁ ነው፣ እናንተም ከኛ ቤት አጠፉም ሳ ከዛ በቀደም በዚች ልጅ ምክንያት ተነሳ። አንዳንድ ጊዜ ትሳደባለች፣ እሷ ትሳደባለች። እኔ የተቆረጠ ይመጣልኛል ምናምን ነገር በተአምር እኔ ቦታም አልሰጣት። ምክንያቱም ለምን እንደሆነ ታውቃለህ? አንድ ሰው በቃ የሆነ ነገር ተው ብለው መተው የማይችል ከሆነ ዝምታ መልስ ነው፣ በቃ አለቀ። በቀደም ግን በዚች ልጅ የተነሳ ስትሳደብ ከኛ አልፎ ተርፎ የሀገሪቱን ፖሊስ ተሳደበች፣ ገባ? ከዛ መሲ በጣም ተናደደች። እንግዲህ አስብ፣ እኔ ወንድሟ ሲሰርቅ ሲያመልጥ ነው የሞተው ብላ ነው የተናገረ። እኔ እንደውም ቪዲዮውን ጨርሻ አልሰማሁትም፣ እዚሁ ላይቭ ላይ ነው ያሰማችኝ። ታሜ ልከህልኛል፣ መሲም ላከችልኝ፣ ዜድናት ላኩልኝ፣ አልሰማሁትም ኤምኬ። ምክንያቱም መስማት አይጠበቅብኝ። አንድ ነገር ሰምተው ከምትታመም አለመስማት ይሻላል። አሁን መሲ ምንድነው የምትለው? ለምንድነው በተደጋጋሚ እኛን የምትሰድበው ነው? የሙኒትን ፐርፐዝ ምን መሰለህ ታሜ? ለምንድነው አሚን ችግሯ ምንድነው? አሁንም ቢሆን እንደነገርኩ አሚን ወደኛ እንዳትመለስ ቅድም ብያለሁ። ጥፋት ካለብን ጥፋታችን አውቀን ይቅርታ እንጠይቃለን፣ ነግሬሃለሁ። አሚን እኛን ሁል ጊዜ የምትሳደብበት ምክንያት ምንድን ነው? ሙኒት ያለችው ይህንን ትናገር። ምንድን ነው የበደልናት ያረግናት የሰራናት ካለ ይቅርታ እንጠይቃለን፣ ምክንያቱም በድለናታል። ካልሰራን ደግሞ አልሰራን። ከዚህ በኋላ ሌላ ደግሞ ታሜ ቅድም መሲ ስታወራ አንተ ሚዩት ሆነ ነበረ፣ አብሮ እሷ ጋር ገስት እየገባ የሚያጫፍራለን። ከዛ ውስጥ ደግሞ አሁን ደግሞ በቀጣይ ታሜ ልታሳርፍልን የሚገባው ማን እንደሆነ ታውቃለህ? ሀኪም የምትባል ልጅ ነው። በሁለተኛ ደረጃ ከይቅርታ ጋር ሀኪም ችግር ካለባት ችግሯን መታ ፌስ ቱ ፌስ ከኛ ጋር መነጋገር ትችላለች። በጣም ይቅርታ ታሚ። ምክንያቱም በአንድ ሰው ሰበብ ሌላ ሰው ራሱን ችሎ መናገር ይችላል፣ ራሱን ችሎ ማውራት ይችላል። ነገር ግን ሌላ ሰውን ተገድፎ ሌላ ሰውን አስታኮ በአሚን ዲዛን ጋር ገብቶ እንደዚህ አይነት ነገር መፈትፈትም አይቻልም ከይቅርታ ጋር። አሁንም ደግሞ በድጋሚ እንድጠይቅልን የምንፈልገው ሀኪም የምትባል ልጅ ነው። ችግር ካለባት ችግሯን እንፈታለን። ችግር ከሌለባት ግን በአንድም በሌላም ሰበብ ከይቅርታ ጋር እኛን የሚያስታክክ ነገር ባታነሳ ባታረግ ደስተኛ ነው ታሚ። ምክንያቱም ነገ ተመልሶ ደግሞ ወደ እሷ ነገር ስለሚመጣ አንድ። ስለዚህ አሁን ሙኒት እያለች ያለች ይሄን ነው። አሚን አሁን ምን በድጋሚ የምነግራት ምን እንደሆነ ታውቃለህ? ወላኔ ወላ መሲ ወላ ምናምን ይቅርታ የምትጠይቀው ልንገርህ፣ ይቅርታ ትልቅነት ስለሆነ እንጂ እኛ ትላልቆች ስለሆንን እኛ ፌመሶች ስለሆንን እኛ ዋቴቨር አይደለም። ሁለተኛ እሷ ይቅርታ የምትጠይቀው ጥፋተኛ ስለሆነች ነው። ካላጠፋች እኛ ፌመሶች ስለሆንን ይቅርታ ጠይቂ ልንላት አንችልም። አሁንም አለመጠየቅ መብቷ ነው ታሚ። ግን ከዚህ በኋላ እባካችሁ የእኛን ስም አታንሳ። እኛን የተመለከተ ነገር ከቻልን መፍታት እንችላለን። ካልቻልን ግን እኛን አንስታ ፐርሰናል በተለይ ህይወታችንን አንስታ አትበጥብጥ። በቃ ይሄ ነው፣ ሌላ ነገር የለውም ታሚ። ወላኔ ወላ ሙኒት ወላ መሲ ወላ ምን ያጣላናል? ሁላችንም የራሳችን ርዝቅ ነው የምንበለው። ሁላችንም የራሳችን ህይወት አለን። ከቻልን እሷን ህልፕ ማድረግ አለብን። ምክንያቱም እኔ ከሰማሁትና ካየሁት ነገር አንጻር አሚን እንዳለችው የሆነ ነገር የሆነ ቦታ ላይ እንዳላት ስለማቅ ከቻልን እንረዳታለን። ሙኒትም መጥፎ ልብ ያላት ሴት አይደለችም በነገራችን ላይ፣ እሷም ታውቃታለች። ስለዚህ ታሚ ተባብረን እናግዛታለን። ግን በድጋሚ እባክሽ እኛን ባለማንሳት ተባበሪን። አሚን። ፍቅር ያሸንፋል፣ ፍቅር ይሻላል። እኔ ይህንን ነው የምለው ታሚ። ምትሸንክቶች አሁንም ዞሮ ነፍሰ ጥያቄ እኔ የምጠየቅሽ ማለት ነው። ዛሬ ማለት አንቺ ይቅርታ አልሽ፣ ደግሞ በራስሽ ፍላጎት እኔ አላስገደድኩሽም። ሳህ ደወልኩልሽ፣ መምጣትም ከፈለግሽ ነይ፣ ካልፈለግሽ መተው ነው ብዬሽ ነበረ። አሁንም ይህንን ጥያቄ እንደተረዳሁት ከሁሉንም እዚህ ጋር
እማትማሪ ወይም ዛሬ ይቅርታ አልሽ ነገ ልትረሺው ትችያለሽ። ተመልሰሽ እንደዚሁ በራሱ አይነት ስህተት ልትገቢ ትችያለሽ። ስለዚህ ነገር ማለት ምን ትያለሽ? አሚን እህቴ ሳራ በጣም አመሰግናለሁ ለመልካም ንግግርሽ። እኔ ጠየቅኩት። እኔ የሰው ልጅ ነኝ፣ ሰው ነኝ፣ ታናሻቸው ነኝ። ሳሪ እንዳለችው መሲም እንደገና ደግሞ እኔ ሙኒትን ነው የጠየቅኳት። ሙኒት ለእሷ እኔ ልጇ ሆናለሁ። እኔ የበደልኩሽ ነገር እኔስ የምቀጣበት ነገር ወንጀል ማለት ሰው ገድያለሁ ወይ? እኔ ቅድም አሁን አንቺ እንደ ታይ እንዳልሻቸው እኔ አላውቅም። መሲ አሁን አይ ሙኒት ነች ማሚ ነች ማሚ አሜን ልጅ አላት እኮ አሜን ልጅ አላት ተው እያለች ነው። እኔ ሙኒት በምን አውቃለሁ? ሙኒት እንደሞኔ ሰድቢያትም አክታክት አድርጊያትም አላውቅም። እንደውም የሆነ ሰዓት ላይ የሆነ መልካም ስራ ሰራች ስትባል ቪዲዮ ሰርቼ ነበረ ማለት ነው። ከዛ እየገቡ ሲሰድቡኝ ከነሱ ጋር ጥል እንደሆነ ስለሚያውቁ አጠፋሁት ማለት ነው። ሳራ መሲ ደግሞ የሆነ ሰዓት ላይ የባለቤቴ ደሞዝ እንደተበላበት ማንም ሰው ያውቃል፣ ማንም ያውቃል። በእኔ ሳሪ ታውቃለች። በቃ እግዚአብሔር ይስጥሽ፣ ሌላ ምንም ነገር አይደለሽም። እግዚአብሔር ይስጥሽ። እውነቱን ካወቅሽ ራሱ በጣም በቃ አንቺ ትልቅ እህቴ ነሽ። በቃ በፊትም እወድሻለሁ። ግን አሁን እኔ ከህዝቡ ጋር ችግር አለባት ከኛ ጋር ችግር አለብን ያላችሁ፣ እኔ ችግር የለብኝም ከእናንተ ጋር። ችግሬ ህመሜ እንደ ሰው የታመምኩት የባለቤቴ የ2 ዓመት ደሞዝ ተበልቶ ሜዳ ላይ ሲወድቅ ለፍቼ አፈርግጬ ይሰራል። ወጣት ነን። በጣም ብዙ ነገር ሆነናል። በጨለማ ሰው አልጠየቀንም። ብዙ ተንከራተናል። ለፖሊስ ጣቢያ ብዙ ሆነናል። በእግራችን ሄደን እናውቃለን። እሱን ለመከራከር እሱን ለማስያዝ እስቲል አሁንም ፍርድ ቤት ኬዛለን ከሱ ጋር ማለት ነው። በቃ በጣም ደክሞኝ እኔ ከመታመም የተነሳ በጣም ደክሞኝ በኦንላይን ነው ያዞርኩት። ግን እኔ ሙኒት ከአሁን ቀደምም ስናገር ልቧን የሚያማታለች። እኔ ልቤን የሚያመኝ ልቤን የሚያመኝ ሳይሆን አዛ ነው። እኔ ቤት በነበረ ሰዓት እንደ እባብ ነው ወደ መሬት የምሄደው ማለት ነው። እንደ እባብ ነው። ምክንያቱም እኔ ላይ የተደረገ ትልቅ ድግምት አለ። እከሌ አለልም። ስሙንም መጥራት ካለብኝ እጠራለሁ፣ መታሰርም ካለብኝ እታሰራለሁ። ግን እኔ ያልኩት ለሳሪ ቅድም ሳሪ አንቺ ነገሩን ታውቂያለሽ። እህቱንም እኔ ቤት ይዥቅ ነበረ። ለምን አንቺ እኛ መተን እየፈለግንሽ ፈልጓት ያውቃል ባለ ከአንድም ሁለቴ ሳሪን በፊትም ሰራተኛ በነበረች ሰዓት መጠየቅ ትችላለች። ሳሪን አምጣልን። ለምን እኔ አልጋ ላይ በነበርኩ ሰዓት ነው። እኔ ከህዝብ ጋር ሀክታክትም የምሳደብበትም ሰዓት አይደለውም። ግን እኔ ካጠፋው ይቅርታ ጠይቃችኋለሁ ብዬ ነው የመጣሁት። አንተ በግድ አላመጣኸኝም። እዚህ ጋር ለሀቅ መናገር ትችላለህ። እሺ እመጣለሁ። ነይ አጥፍተሻል ይቅርታ ጠይቂ ስትለኝ እሺ እመጣለሁ ብዬ ነው የመጣሁት። አሞኝ ተኝቼ ነው አንተ ስትደውልኝ ቀጥ ብዬ ያወራው እና እሺ እመጣለሁ አልኩኝ። ሙኒት ደግሞ ስላልገባት ይሆን አላውቅም። መታ አንቺ እንደዚህ ነሽ። ከአሁን ቀደም እኮ ወንጀል የሰራሁት የለም። ህዝብ ረድቶታል። ራሴ ነው 3000 ድራሚ ነው ነገሩ ማለት ከምናስረዝም ማለት ነው። ይህንን ጥያቄ ብቻ ንገረኝ ሀይቴ። አንቺ የምትማሪ ሰው ነሽ ማለት ነገ በዚህ አይነት ሰጠት ማለት ትገቢያለሽ? ከእንደዚህ አሁን የምትናገራቸው የምትሳደቢያቸው እንደዚህ አይነት ስህተት ሰርቼ አላውቅም። ታሜ ሳሪም ታቀኛለች። ልጅ እንደውም በጣም ፎሎዊም ትንሽ ስለነበረ ሳር ያቀኛል፣ ህዝብ ያቀኛል። ሰው እንደዚህ በጠባብ ቦታ ሆኜ ነበር የምሰራው። አሁን እንደውም ያለውበት ትንሽ ይሻላል። እና እኔ ካሁን በፊት ሳሪ እኔም በደንብ ሳታቂ በፊት ልጅ ይዤ ስሰራ ሳለ 3000 ብር በኢትዮጵያ በነጋዴ እንደተባለብኝ ሳለ ሰው ስሳደብ ነበር ወይ እህቴ? ወይም ሰው ስናገር ነበር ወይ? ሰው እኔ የምሳደብ ሴት አይደለሁም ታሜ። እኔ ከነሱ ጋር ችግር የለብኝም። እና ደግሞ እኔ ባሌን የምማታ ሴት አይደለሁም። ይቅርታ ሳሪ። ምክንያቱም ኮሜንት ላይ ሳራ ባሏን መታች ብላ አለች እያሉ ነው። ኧረ ጋይስ እኔ አላልኩም። እኔ አልወጣኝም። እኔ አብሬሽ አልኖር አንተዋወቅ የተገናኘ ነው በዚህ በሶሻል ሚዲያ እኔ ብያለሁ ጋይስ። ሳሪ እኔ ትናንትና ኮሜንት ላይ ራሱ መስሎኝ ከትናንት ወዲያ መሲ እንደውም ስታብድ ታይ በቃ አንቺ ከጤነኛ ሰው ጋር ተነጋገሪ እባክሽ ተይ ብዬ እዚሁ ላይ ሶልቭ አድርጌ ወጣሁኝ እንጂ
እኔ አረጋሽ ትሙት ባል ትደበድባለች፣ ሚስት ትደበደባለች። እኔ በጣም በሚገርመው ነገር ምን አገባን ሰው ፐርሰናል ህይወት ላይ ገብቼ ፈትቼ ማለት አይመለከተኝም። ምን አያገባኝ። ምክንያቱም ኤምኬ እኔ አብዛኛውን ሶሻል ሚዲያ ላይ የምጣለው በቃ የሆነ በጣም በሚገርመው ሁኔታ የምጣላው የራሳችን ኬዝ በሆነ ሰዓት እንደዚህ ነው እንጂ እኔ ስለ ሰው ፐርሰናል ህይወት ገብቼ ተጣልቼ ተናግሬ አላቅም። አንድ ሁለተኛ ደግሞ አንድ ነገር ልንገርሻሚ ቢሆን እንኳ ኖሮ ይህን ያክል የሚያዳርሰኝም ነገር የለም። ምክንያቱም እኔ ጸቤ ካንቺ እንጂ ከባለቤትሽ ጋር አይደለም። አንድ አሁንም ቢሆን አሁንም ታሜ የሚነግርሽ ነገር ነገ ለምታረጊው ነገር ኃላፊነቱን ትወስጃለሽ። እነዚህ ልጆች ላይ አደርሽም። በቃ አሁን አሚን ወደኋላ መመለስ አያስፈልግም። ሙኒት እህቴ፣ ሳራ መሲ እህቴ ለጠፋው ነገር ይቅርታ። ከዚህ በኋላ እንዲህ አይነት ነገር አልደግምም። ከዚህ በኋላ ፎሎ እንባባል። ቤተሰቦቼ ናችሁ፣ ቤተሰባችሁ ነኝ። በቃ አለቀ። ተረዱ። በቃ በዚህ መቋጨት እኮ እንችላለን። አሚን ወደኋላ መመለስ አይገባም። አይደለም ይቅርታ ልጠይቃችሁ ነው። እናቴ ሙኒትም በጣም ይቅርታ፣ ሳሪ እህቴም በጣም ይቅርታ፣ መሲም በጣም ይቅርታ። ህዝቡ ደግሞ እየመጣ እንዳይሰድበኝ እባካችሁ አንድ ነገር አስተላልፉልኝ። እኔ ባልሰራሁት እየተሰደብኩ ነው የምኖረው። ለዛ ነው ህዝቡ ይሰድበኛል፣ እኔ እናገራለሁ። እኔ ኃላፊነት እወስዳለሁ። እህቴ ሳራ በጣም ነው የማከብርሽ እና ሁላችንም ታሜ፣ እናቴ ሙኒት ደግሞ በጣም ይቅርታ። ስለ ሁሉም ነገር አመሰግናለሁ። ወደ ላይ ሽቅጥ ስለተናገርኩሽ በጣም ይቅርታ። ኃላፊነት እወስዳለሁ። አሁን ወደ ዱባይ ፖሊስ ደግሞ ማለት ስለተሳደብሽ ጊዜ አሚን ቪዲዮ ትውጣ። ምክንያቱም ለምዶታ እንዳለችው ህዝቡ ተመልሶ እንዳይሰድብሽ ከኛ ጋር ሰላም መፍጠርሽ ይታወቅ። ነገ ደግሞ እንትን እንዳይልሽ ቪዲዮ ወጥተሽ ራስሽ መሆኑሽን ምክንያቱም አንዳንድ ከምትሰሪ እዚህ ጋር በቃ ብትናገሪ ይሻላል። ያው የሚዲያ ሰው ነሽና ማለት የሚዲያ ሰው ባትሆኚ አናስገድድም ነበረ ቪዲዮ ተመልከት። ግን ማርያምን ታሜ ኤፍራትሙት ሙኒት በባለፈው እኔና መሲ የመጀመሪያ ጊዜ እሪ ስንል እሷ ናት ባሲ ነግራ ሶልቭ አርጋ በቃ ከዚህ ነገር ውጡ በቃ እናንተ ብላ ያስቆመችው እሷ ማርያምን ነው ብለ ይሁን ያልዋሽም መሲ ነገር። ምክንያቱም ሙኒት ብዙ የእሷ ፖይንት ማለት እኔ ስለገባኝ ለዛ ነው የተናገርኩት። የእሷ ፖይንት ምን ዋጋ አለው? ዛሬ ይቅርታ ብትጠይቅ ነገ ተመለሳ በራሱ ጥፋት ብታጠፋ ምን ትርጉም አለው? እኔ የሙኒትን ፖይንት በጣም ተረዳሁት። አሚን ቪዲዮሽን ክፈች ሀቢብቲ አንዴ። እሺ እኔ ማለት የምፈልገው ብዙ ማለት አልፈልግም፣ እያሳለኝ ነው እና ህዝቡንም ይቅርታ ጠይቃለሁ፣ ሳሪንም ይቅርታ፣ ሙኒት እናቴ ደግሞ ይቅርታ። እኔ አሁን ለተናገርኩሽ ነው ይቅርታ የምጠይቅሽ። ምክንያቱም እኔ ሙኒት እንደዚህ እንደምታደርግልኝ እንደዚህ እንደምትቆረቆርልኝ ሳሪ እኔ በምን አውቃለሁ? ጠንቋይ ነኝ? እንደገና እኔ ሙኒትን ስም አንስቼ እኔ ተሳድቤ አላውቅም። ይቅርታ። እንደገና ደግሞ የኢማራት ፖሊስ ሰድበሻል አላችሁኝ። የኢማራት ፖሊስ ስለተሳደብኩኝ ይቅርታ መስሎኝ ነው፣ ግን እኔ እንደዛ አልተሳደብኩም። ከሆነ ግን ለእናንተ ከመሰላችሁ በጣም ይቅርታ። ኖ ታሜ መስሎን አይደለም። እኛ እዚህ ስለ ፖሊስ ይቅርታ የምናስጠይቅበት ምንም ፐርፐዝ የለም። በደንብ አሚን እንዲገባት እሷ የተናገረችው ነገር ነገ ዋጋ እንዳያስከፍላት ከማለት አንጻር እንጂ የግዴታ እኛ ስለመሰለን ይቅርታ ጠይቅ እያልን አይደለም። ይሄን ነገር አጥራ። ምክንያቱም እሷ እዛ ጋር የተናገረችው ነገር አይተህ እንደሆነ ስለ ልጅቷ አንስታ ስለ ፖሊስ አንስታለች። ይሄ ነገር አሚን ዲዛይንን አይመለከትሽም፣ ለአንቺ መጥፎ ነው እያልን እንጂ እኛ አይ እንደዚህ ስላደረግሽ ስለዚህ ሀገር መንግስት እኛ ያገባናል ይቅርታ ጠይቅ እያልን አይደለም። ነገር ግን እንዲህ አይነት ነገሮች ከስተትሽ ታረሚ። ሲቀጥል ደግሞ እዚች ሀገርኛ ወደን ፈቅደን ተከብረን አክብረውን ከምንም በላይ ልጆቻችንን፣ ቤተሰቦቻችንን፣ ራሳችንን ሰፖርት አድርገን የምንኖርባት ሀገራችንን እኛ ልናከብር ይገባል። ምንም አይነት ነገር እርስ በራሳችን ቢፈጠር የዚችን አገር ግን ምንም አይነት ነገር መንካት አትችሉም። በነገራችን ላይ ከይቅርታ ጋር ማለት ነው። ምክንያቱም ይቺ አገር
እኛ በብዙ መንገድ ተከብረን የምንኖርባት ሀገራችን እስከሆነች ድረስ ይህንን አትንኩ ከማለት አንጻር እንጂ በተአምር አሁንም ቢሆን ይህንን ነገር አድርገሻለ ይቅርታ ጠይቂ እያልን አይደለም። ግን ለማድረግሽ ደግሞ በቂ ቮይስ መረጃ መሲ በተጫውን ባነሳሹ ላይ መሲና ሙኒትን ሶሪ ይቅር ማለታቸውን ይናገሩና በቃ ይቋጭ። እነሱም ይቅርታ ይናገሩና ለእነሱ ተሰጥቶ ቢቆጣልን ታም ያለው እኔ ከታሜም ከሙኒትም ከዚህ ካላችሁ ሳላል ሀበሻን በቀደም ከሁላችሁም ከህዝቡም እኔ እኮ አልበልጥም። ግን ትግስት ደግሞ የሆነ ሰው አንዳንዴ እኔ ስወፍር ጅል ነው የምመስላቸው። ወፍራም ነኝ እንጂ ጅል አይደለሁም። አንዳንዴ ወፍራም ሰው ጅል ይመስላል። ጅል ሆኜ አይደለም። እኔ ከዜጋዬ ጋር መካሰስ ምናምን አልፈልግም። እዚሁ ቲክታክ ላይ ተሰዳድበንም ተጨቃጭቀንም እንድንኖር በሰላም ነው የምፈልገው። ግን የሆነ ጊዜ ላይ ግን ይሄ የዋህነቴ ሄዶ የሆነ መስመር ላይ ምንም ነገር ወይ እዚህ መጥቼ ሳልናገር የሆነ ቦታ ላይ ሄጄ ብከስ እኔ ጭንጭለማ ቤት አውቃታለሁ። ምድርና ሰማይ ነው የምትደበላለቅባችሁ። ያንን ማንም ሰው እንደዛ ክብሬን በጣም በብዙ ነገር ክብሬን ነክታኛለች። እኔ በዛ ደረጃ እንደውም አልተናገርኩም። እኔ ችግር የለም ህዝቡንም አክብሬ ነታሜንም ሁላችሁንም አክብሬ ይቅር ለእግዚአብሔር አድርጌላታለሁ። እኔ እህቷ ነኝ። ነገ ቢቸግራት ሮጣ ብትመጣ እኔ ጋር ጥያል ጥላትም ተወደደ እንዲም እንኳን እየሰደበችኝ የሆነ ነገር ቢገጥማት ሮጬ መደርስላት እኔ ሮጣ ምትደርስላት ሙኒት ሳሪ እኛ ነን። ገባክ? ልጇ እኔ ምንም እንትን ቢለም ማለት ነው ይቅርታ አድርጌላታለሁ። ችግር የለብኝም። እኔ እስቴ ሙኒት ነቅሏታል አላቅም። የሳሪና የመሲን ይቅርታ ተቀብላለች። እሷም ሶሪ ብላለች። አክስቴ ሙኒት ብትመለሽና ቢፈታና በዚህ ቢቋጭ ማሚ ትምጣ ይምጡ። ሁለቱም ነው የነገራቸው። ኔትወርካቸው ይመጣሉ። ካላስ ጋይስ ሰው የተናደደበት አንዳንድ ጊዜ ሰው የተናደደበት የራሱ መንገድ የራሱ ወይ ስለሚኖረው ወይ እነማሚን ጊዜ ሰተን ሌላ ቀን እንድትመለስ ማድረግ ነው። እንትን ማትል አይነት ነገር ከሆነ ለሷ ዋናው ከናንተ ጋር ያለው ነገር እዚህ ከተፈታ ኖ ሙኒት ኦፍ ኮርስ ዛዕላና ወንድም እምኬ ሙኒት ዛዕላና እምትመጣ አይመስለኝም። አልደወለችልኝም፣ አልደወልኩላትም። ግን ኦፍ ኮርስ ማለት እሷ ዛዕላና ለሽ ነው ዛዕላና የምትሆነው እህታችንን ማትታረም ብላ ነው ማለት ምን ዋጋ አለው እያለች ነበረ። ዛሬ ይቅርታን ብትጠይቅ ነገ ድጋሚ ብትደግመው አንዲ ሁለቴ ሶስቴ እያለች ነበረ። እሱ ነው ማለት እንግዲህ ሙኒት ምንድነው የምትፈልገው ከዚች ልጅ ማለት ነው? የምትፈልገው የምትጠብቀው ነገር የላትም። ግን ይገባኛል ሙኒት ውስጧ ያለው ነገር ምን ትርጉም አለው። ዛሬ ትላንትናም ይቅርታ ጠየቀች፣ ዛሬም ይቅርታ ጠየቀች። ነገ ድጋሚ ብትደግመው ምንድነው ዋጋው? እኛ ኢንሻአላህ እዚህ ጋር ቃል ገባችልን። እዚህ ጋር 8000 ሰው የነበረበት ሰዓት ሁለተኛ እንደዚህ አይነት ነገር አይደገምኝም እናንተ እህቶቼ ናችሁ ምናምን እያለች ነበር። ይሄ ቃሏ ማለት እዚሁ ላይ ነው። ቲክቶክ ማለት የትም አያጠፋው አለ። እኛ የምናምነው ደግሞ ሰው እስከሆንን ድረስ እናጠፋለን ማለት ነው። እናጠፋለን ሁላችንም ከጥፋታችን ወይም ከስህተታችን የምንታረም ሰው ነው። አንዳንድ ሰዎች ማለት አይታረሙም። ኢንሻአላህ እሷ ደግሞ የምትታረም ሰው ትሆናለች። ዛሬ እንደነገረቻት ደግሞ እኛም ቤታችን ሁላችንም ማለት ክፍት ነው። እህቴ ምን ቃል ገባሁልሽ፣ አንቺም ባለቤትሽም ልጅሽም አገኛችኋል አልኩሽ። የሚያስፈልጋችሁን ነገር ካለ አለን ከጎንሽ ፋሚሊ ነን። ግን ማለት እንደዚህ አይነት መሰዳደብ ወይም حتى በአሽሙር ራሱ መናገር ማለት አያስፈልግም። አሁን ይቅርታ አድርጊልኝ አንቺ ሺህ ነገር ብትናገሪ ስለ ሳሪ ወላ ስለ መሲ
ከክብራችሁ የሚቀንስ አለ? የለም። ምንም ማለት የሚቀንስባችሁ ነገር የለም። ግን አንቺም ሊጎዳሽ ይችላል እህቴ። ልጅሽን ማለት አንቺ ነገ የሆነ ነገር ቢደርስብሽ ይቅርታ ሙሽ ሐታ እስር ሞት ማለት ማንኛችሁም ሊያጋጥምን ይችላል። ነገ ብትሞቺ አንቺ ልጅሽ አጠገቡ ማለት ማን ነው የሚቆመው? የሚያቅፈው ማለት እንደዚህ ሰዎች ናቸው መጥቶ የመጀመሪያ ሰዎች ማለት ነው። ይሄ ነው ማለት ከሰው ጋር ማለት ጥላቻ ማለት ማሳደርም የለብንም። ሙኒት እናትሽ ማለት እንደ እናትሽ የምታስብልሽ እመኒ ውስጧ ማለት የሚፈልገው ይሄ ነው። ድጋሚ አንቺ ስተት እንዳታደርጊ ብላ ነው። ከአንቺ ጋር ምንድን ነው የምትጠብቀው? ወለ ደሞዝ እየጠበቀች ከአንቺ ወለ ምንም ነገር የበላሽባት ነገር የለም። ወለ ሰው ገደልሽባት የለም። ሳሆ ለላ ድጋሚ በዚህ ስተት እንዳትገቢ ብላ ነው። እመኒ እኔ በሙኒት አፍ የምናገረው እኔ ሎጣ ነው። እሺ ሲቀጥል አሁን እዚህ ጋር ራሱ ልጆቹ የሚሉን ነገር ትክክል ነው። ለምን እንደሆነ ታውቃለህ ታሚ? አንድ ሰው ሲጣላ ፐርሰናል እንደ አንድ ሰው ይጣላል። ለምሳሌ እኔ አሁን ስጣላ ከመሲ ጋር ልጣላ፣ መሲን አታችል አድርግ ሌላ ህዝብ መንካት በጣም ተገቢ አይደለም። እኔ ልንገርህ ታሚ በጣም ብዙ ነገሮችን እችላለሁ። የምችልበት ምክንያት ምን እንደሆነ ታውቃለህ? ጉሮሬን የማበስለው ጉሮሬን የምዘጋው ከእግዚአብሔር በታች በእነዚህ ሰዎች ሽጬና ለውጬ ነው። ልንገርህ ለእነዚህ ሰዎች ሪስፔክት ከሌለኝ ነገ እኔ ተቸግሬ ልጄ ተቸግሬ ቤተሰቤ ተቸግሮ ጎዳና እንወጣለን። ስለዚህ ሰውን ማክበር ያለብህ ከስር ከመሰረት ጀምረህ ነው። እሷ ከኛ ጋር ስትጣላ ለምን ትናገሪያለሽ ብለው ሲሏት እናንተ ገረዶች፣ እናንተ ምኖች እያለች ትሳደባለች። በእርግጠኝነት ይውልህ። ምክንያቱም እኛ እንደነገርኩ የተቆራረጠ ቪዲዮ ስለሚደርሰን ነው እንጂ እሷ ናት። አሁን እሷ ናት የቦለከችኝ፣ እኔ አልቦለኳትም። አሁን እኔ ቤት ገብታ ብሎክ ብታነሳ ብሎኬ አይደለችም። ቢኮዝ እኔ አልቦለኳትም። ይህን ነገር ደግሞ ስናረግ ታሜ ሪስፔክት ሊኖረን የሚገባው እዚህ ጋር ከኛ ጋር አብረው በችግርም በማጣትም በማግኘትም በማልቀስም በመደሰትም አብረው ለሚሆኑ ሰዎች ጋር ነው። ገባ? አሁን እሷም በድጋሚ ይቅርታ ራሱ መጠየቅ ያለባት እኛም ብቻ ሳይሆን አብሬ ከነሱ ጋር የሰደብኳችሁ የጨፈጨፍኳችሁ። ምክንያቱም አሚን ዲዛ ነጋዴ ናት። ታሜ ነጋዴ ባትሆን እንኳ ሰው በሰውነቱ መከበር አለበት። ስንጣላ እንጣላ፣ እንሰዳደብ። የተጣላው ሰው ጋር እኮ ኦፍኮርስ ያኔ እኔ ተጣልቼ ሰድቦኝ ዝም ልለው አልችልም። ሳትጣላ ምንም ነገር ሳያገባ ታይ አሚን እንኳ የሚላትን ሰው መሳደብ የለባትም። ይሄ ደግሞ ለራሷ ለልጇ ለቤተሰቧ ለነገ ልጆቿ የምታተርፈው መጥፎ ነገር ነው። ሰው የዘራውን ነው የሚያጭደው። ከዚህ ውጭ ደግሞ እንደነገርኩ ታሜ በድጋሚ አሁን ደግሞ ደግሜ ከአሚን በኋላ እኔ አሚንን ጨርሻለሁ። ከሙኒት ጋር ደግሞ ሶልቭ ያርጉ። ሙኒት መጥፎ ሰው አይደለችም እንዳለችው ተመልሰች ችግር ውስጥ እንዳትገቢ ከማለት አንጻር እንጂ በተአምር ሙኒት መጥፎውን አይደለም። ማርያምን ነው የምልሽ። ትመጫለሽ በድጋሚ አሁንም ጊዜ ሰተናቸው እናስታርቃቸዋል። በድጋሚ ሳሪ ምክንያቱም አሁን እናንተ ጋር ያለውን ኬዝ እዚህ ጋር ከቋጨን አክስቴ ሙኒትን እናረጋጋና እንዳልሽው ነው። ማንም ነው የሚያውቃት፣ አለም ነው የሚያውቃት የእሷን ደግነት። ስለዚህ የሙኒትን ደግሞ ምን እናደርጋለን? ታይም ሰተን ደግሞ እሷን ደግሞ ይሰተሰሉ ሁሉም መሀል ላይ ገብተው ድጋሚ ይፈታል ማለት ነው። ስለዚህ እኔ ልወጣ ነው፣ ልሄድ ነው ወደ ስራ አረፈደብኝ። ከዛ በላይ ደግሞ ሳሪ አንድ ነገር እኔ ማስተላለፍ ፈልጋለሁ። ሳሪ መሲም እዚህ ሁላችሁም ያላችሁትም እኔ ሳሪዬ እኔ ይልሽ ትናንትና ሀቢባ ቤት ቀርቤ ነበረ 300,000 ብር ነጋዴ በልቶኝ ማለት ነው። እስቲል በላይ የበላኝ 58,000 ብር አለ። አሁን እስቲል ማለት ነው ልልሽ የፈለኩት ነገር እኔ ህዝብን አልተሳደብኩም። አሁን እንደዚህ እየሰራው በጎን እሰራለሁ ሰው ቤት። እኔ ሰዎችን አልተሳደብኩም። ግን እዚህ ጋር መጥቶ አንድ መጥፎ ሰው ሲሰድበኝ ለዛ ሰው መልስ እሰጣለሁ እንጂ እስከዛሬ እኔ ቤት መጥተው ያንቺንም ኮሜንት የሷንም አላመጡልኝም፣ የመሲንም አላመጡልኝም። መሲ ሰደበችሽ፣ መሲ እንደዚህ ያረገችሽ ብለው ያመጡልኝ ከትናንት ወዳ ነው እንጂ ሳሪ እኔ ከስከዛሬ ስንሰራ ሳለ ለምንድን ነው እኔ ብሎክ ያረኩሽ? በቃ ሰዎችን ላለማየት ነው። ሰዎችን በቃ ራሴን ለመኖር ነው። ምክንያቱም ሰዎችን አንቺ ያልተረዳሽን እናታችን ያልተረዳሽን እህታችን ያልተረዳሽን የምንልሽ አማንን ታውቂዋለሽ በደንብ አማንን ባለቤቴን ታውቂዋለሽ።
እና በዛ ምክንያቱም ፈልገንሽ ከአንድ ሁለቴ አተንሻል። ከዛ በኋላም ነገሮች ሲፈጠሩ በጣም እየተጋጋለ ነበር። ያልሰራሁት ሁሉ ሰራች እየተባለ ነበር። ለዛ ነው እንጂ ሳሪ እኔ ከህዝብ ጋር ህዝብ በጣም ነው የምወደው፣ በጣም ነው የምሸጥላቸው ሰዎች መናገር ይችላሉ። አንድ ሰው ግን መጥቶ ይሳደባል፣ ሳርዬ በጣም ይሳደባል። ስለዚህ አሁንም ህዝቡ እንዲሰድበኝ አልፈልግም። እኔ ወንጀል የሰራው ሴት አይደለሁም። ይቅርታ ጠይቃለሁ። እህቴ ሙኒትን ደግሞ በእናንተ ፊት ይቅርታ ጠይቃታለሁ ሳሪ። አዎ እንደዛ ነው። ሲቀጥል ደግሞ አሁንም ቢሆን እነዚህ ለሚወዱሽ ለሚያከብሩሽ ከአንቺ ጎንሽ ለሆኑ መተው ታብ የሚያደርጉ ሼር የሚያደርጉልሽ ባይገዙሽ እንኳ ታብና ሼር ለሚያደርጉልሽ ሰዎች ሪስፔክት መኖር አለብሽ። ምክንያቱም ወደድንም ጠላንም እኛ ከነሱ ተለይተን ምንም መሆን አንችልም። እኛ የመኖራችን ሚስጥር ከፈጣሪ በታች እነዚህ ሰዎች ናቸው። ቢኮዝ እነሱ ስለገዙን ነው ዛሬ ልጆቻችንን አብልተን እኛ በልተን ጠጥተን የምንኖረው። ስለዚህ አዎ እኔ በደንብ አውቃለሁ ጋይስ። ስለ አንድ ሰው ስትናገሩ የከሌ ገረድ የከሌ ተከታይ የከሌ ትባላላችሁ። አይኑ አውቃለሁ። ግን ምንም ነገር ቢሆን ምንም ነገር ቢሆን ሰርቶ መብላት አያስነውርም። ስለዚህ አሁንም ቢሆን አሚን እኔ ከአንቺ ቂምም የለኝም ምንም የለኝም። ገና በመጀመሪያ ማለት ነው ይቅርታ ያልኩሽ መጀመሪያ ገና። ምክንያቱም ምንም አይነት ነገር የሚፈጠረው ነገር የለም። እኔ በአንቺ ቅምም ቢይዝ የሚፈጠረው ነገር የለም። ይቅርታ ብልሽ ግን አይምሮዬ ነፃ ይሆናል። ከዚህ በኋላ ግን መጥፎ ነገር ባለማድረግና ሰዎችን ባለማስቀየም ራስሽና ራስሽ ኑሪ እህቴ። ከዚህ ውጭ ደግሞ ታሜ አሁንም በድጋሚ የምነግርህ ነገር እባክህ ታሜ እባክህ ልክ አሚን ዲዛን እንደዚህ አምጥተህ